ፋውንዴሽኑ ላይ ነው መስራት ያለብን ብዬ ነው የገባሁት። እልፍ የምትባልም ልጅ አለች ኢኤልኤፍ፣ እሷንም ፎሎ ካረጋችኋት እኛ ሶስታችን ሁሌ አለን እናወራለን በዚህ ጉዳይ። ሰላም ብያቸዋለሁ። በደንብ እየሰማሁኝ ነው። እህቴ በደንብ አብራርተዋለች። ካፌ ላይ ነው የወሰደችው። እኔ አላናገርኳትም። ምን ልናገር ያሰብኳቸው ነገሮች ሁሉ ነው የተናገረችው። እዚህ ላይ ግን የሚጨምረው አንዳንድ ነገሮች አሉ። መጀመሪያ አንደኛው እህታችን የተናገረችው እንዴት ነው እናሳድጋቸው፣ በዚህ ሀገር ነው እናሳድጋቸው ወይስ በእኛ ሀገር የሚለውን ነገር ልጆቻችንን ኮንፊውዝድ እያደረግናቸው ነው ያለው። ሁለተኛ ደግሞ ፍላጎታቸውን መጠበቅ አለብን። አሁን ትልቅ ችግር የሆነው አንዳንድ ልጆች እኔ እዛ ሄዶ መማር አልፈልግም ነው በግድ የሚደረጉት ነገሮችን ነው የማልቀበለው እና ማልስማማው። አንዱ ነገር ምን አለ መጀመሪያ እስቲ እኛ ራሳችንን እናዘጋጅ፣ ልጆች እንዴት እንደምናሳድግ። እኔ ከራሴ ጀምሮ ራሴን የታዘብኩት ነገር ነበረ። መጀመሪያ አላውቅም ነበር ልጆች እንዴት እንትን እንደሚል። ግን አጋጣሚ ነገር አሁን ያለውበት ስራ ውስጥ ስገባና አንዳንድ ልጆች ወይ በእስር ላይ መጥተው ወይም ድራማ ውስጥ ገብተው ወይ ምናምን ያሉትን ነገሮችን ስጠይቅ ስለነሱ ምናምን ስል አስተዳደጋቸውን የቢሄቪራል እንትራቸውን ስመለከት አብዛኛዎቹ ቤተሰብ ላይ ኮምፕሌን የሚያደርጉ ናቸው። እና ይሄ ነገር ከየት መጣ እንዴት ሊሆን ቻለ የሚለውን ነገር ያው ክላሱን ትልልቅ ክላሶችን ባልወስድ ልጆች ግን ሞር እዛ ላይ ፎከስ ብዬ ብዙ ነገሮችን ማየትና ማወቅ ችያለሁ። እኔ አሁን እንዳውም ሞር ኮንሰርን የሚያደርገኝ ህፃናቶች ላይ የሚባለው እስከ 7 ዓመት ክሬት የደረገው ምናምን እሱ አይደለም። አሁን ትልቅ ከሆኑ በኋላ ኢቨን አሁን ቸርች እየሄዱ ቸርች ከሚሄዱት ልጆች እንግዲህ የራሴን ስታቲስቲክ ልናገር ወይም ዝም ብዬ ጠቅሼው ኢቨን እዛ ውስጥ እንኳን ባይብል ስተዲ እየተባለ የሚደረገውን አርብ ቅዳሜ በፕሮቴስታንት የሚኖር በኦርቶዶክስ ከዛ ውስጥ አንድ ልጅ ወይም 2 ልጅ ወይ 3 ልጆች ወይ ድራግ ውስጥ እንትን ያሉ ናቸው ወይም ደግሞ መሸጥ የጀመሩ ናቸው የትምህርት ቤት ወይ አንዳንድ ነገሮች ማለት ነው። እና ምን ያህል በዛ ጊዜ ራሱ እንዲህ አይነት ነገሮች እንደሚያደርጉ እየታወቀ የሚናገር ሰውም የለም። ከሌ ልጅ ከሌ ምናምን የሚባል ስም የማጥፋት ነገር ይሆናል እያሉ እየፈሩም እንትን የማይሉ አሉ። እንዲህ አይነት ቦታዎች ላይ ነው። የት ነው ድራግ አብዛኛው የሚሸጠው? ትምህርት ልጆች ላይ፣ ትምህርት ቤት ውስጥ፣ ፓርክ ውስጥ እንደዚህ አይነቶችን የጌት ቱጌዘር የሚደረግበት ቦታ ነው። ያንን ማንም የተመለከተ የለም። ልጆቻችንን ቀረብ ብለን ማየት አለብን። እቺ ትንሿ ፌንትናን የምትባል ለበንቴነች ምናምን እንትን ያላት ቅርጽ ያላት ትንሿ እንዴት ልጆችን ጥላ እንደምትገል እንደዛ ነው። በዛ ላይ ደግሞ ምንድነው ልጆቻችን ኮንፊደንሳቸው እንዲያድግ እንዲዳብር አላደረግናቸውም። አሁን ፊቴ ስትናገር ተናግራለች። ወይ ተደባዳቢ ይሆናል ወይ ኖ ተደብዳቢ ይሆናል አለች። እሱ እንዳይሆን ምንድነው መካከለኛው ነው እንዲያድጉ ማድረግ፣ ወድቆ መነሳትን ማስተማር ማለት እንዲያውቁ ማድረግ አለብን። በጣም ከመንከባከባችን የተነሳ ጥሩ ምግብ ማብላታችን፣ ልብስ ማልበሳችን ነው የሚመለከተው። እህቴ ተናግሯለች። የእነሱን ኢሞሽናል እንትን መጠበቅ አለብን። እነሱ ጥሩ የሚኖር መጥፎ ነገር እኔ ልጆች መጥተው ካልነገሩኝ ወይም ደግሞ ማላውቀው ነገር ካለ ከእነሱ ጋር ቁጭ ብዬ መነጋገር አለብኝ። ወስከሆነ እንደዚህ ያለ ነገር አም ሶሪ ሬስቼን ልነግርህ ወይ ምናምን እነሱም ይችሉበታል። በቀላሉ ነው እኛን የሚሸውዱን። ግን ከልጆቻችን ጥሩ ኮሚኒኬት ማድረግ አለብን። ያ ኮሚኒኬሽን ስኪላችን ነው ሊጠቅም የሚችለው ከልጆቻችን ጋር ያለ ነው። ሌትስ ቢ ኦፕን። አንዳንድ ነገሮች ነው አንተ ባለጌ፣ አንተ እንደዚህ አይነት ነገር እንዴት ታደርጋለህ ምናምን፣ እንደዛ ሳይሆን የሚያመጣውን ኮንሲኩዌንስ ይሄ ነገሮችን ለልጆች ማስተማር፣ ማሳወቅ፣ ኦፕን እንዲሆኑ ማድረግ። በሆነው ባለው ነገር እኝኝ ስንልባቸው ያንን ፍራቻ ምን ነገር የሚገባውን ነገር ሳይነግሩን ቀርተው ችግር ሲገባ ነግራችሁ መጮህ ነው እናንተ እንጂ ምን የምታመጡት ነገር የለም።
እኔ አሞር የምናገረው ቲኔጀሮች ላይ ያለው ቲኔጀሮች ላይ የሚደርሰው ቡሊ ተደርገው ሜንታሊ ፊዚካል ሳይኮሎጂ የተጎዱ ልጆች ትራውማ ውስጥ የገቡ ልጆች አሉ፣ እስር ቤት የሚገቡ ልጆች አሉ። እነዚህ ልጆች በብዙዎችን ተመልክቼ ሄልፕ ያስፈልጋል ብለሽ ለቤተሰብ ስናገር አንዳንዶቹ አይቀበሉ። ልክ ያ ነገር ከሆነ በኋላ የሆነ ነገር ኧረ በላይ ምን ላድርግ እንደዚህ ተፈጠረ። አይ ከመፈጠሩ በፊት እኮ እንደዚህ ስትናገር የማይሰማሽን ሁሌ ራሱ ልጅ ፐርፌክት እና ጥሩ እንትን ላይ ነው ብሎ ነው የሚያስቡት፣ ወይም እንደዛ እንዲታሰብላቸው ነው። ፍራቻ አለ፣ ፍራቻ አለ። ሶሻል ማለት በአካባቢያቸው የእንትና ልጅ እንዲሆነ የሚባለውን ነገር መስማት አይፈልጉም። ጌስ ዋህል ብዙዎቹ ስንቶቹ ናቸው ሞቶ የሚገኙት? ድራግ ኦቨርዶዝ ስንቶቻቸው ናቸው ትምህርት ቤት ተልከው ምንም እዚህ ሶሻል እንትን ሳይኖራቸው ከሌላው ጋር ጓደኛ ሳይኖሩ ታፍነው ተይዘው የኔ ልጅ እኮ ጨዋ ልጅ ከቤት አትወጣ ምናምን ተብሎ ኮሌጅ ሲገቡ በቀላሉ ምናምን ፕሌት እንደሚደረጉ ምን ያህል እንትን የሚደረጉት በሌላው እና በዛ ምክንያት በማውን ነገር ውስጥ ገብተው ብዙዎቹ የሚማሩ የመሰሉ ሳይማሩ ቀርቶ አሁን ግራጁዌት ሊያደርግ ነው የሚባል ነገር ሲመጣ ግን ልጆቹ anyway ብዙ ትራውማ ውስጥና ብዙ ነገሮች ገብተዋል። ስለዚህ ልጆቻችን ላይ በጣም መሰራት አለበት። እኔም እንደዚህ ስናገር ሁለት ልጆች አሉኝ። ታይስ ጋር ሴቷ ልጅ ከኮሌጅ ጨርሳ ስራ ይዛለች። አሁን ወንዱ ደግሞ ኮሌጅ ነው ያገባው። ነው ትናንት እንዳውም ስራ ቀርቼ ከሱ ጋር ቬትራን ኮሌጅ የለኝም ሲሉም ከሱ ጋር ኮርስ ወልቼ the last 2 weeks 3 weeks እንዴት አለፈ ምናምን አወራን። ዳድ እንደዚህ ተፈጠረ፣ እንደዚህ ሆነ፣ እንደዚህ ያለ እንዲህ ያለ ነገሮችን ከልጆቻችን ጋር ማለት መከታተል አለብን። ሌላው ደግሞ ምንድነው እዚህ ላይ ልናገር የምገባው እና አንዱ እንደ ፋሚሊ የሆነ ሰው ለምንድን ነው 10 ጊዜ አንተና ልጅ ስትገናኙ የእጅ ሼክ ካረጋችሁ በኋላ ሀግ ትደራረጉና ምናምን በቃ እንዲህ የተለየ ነገር ነው እኔ የማደርገው። እኔ ግን ሰው አላወቀልኝም። ለአንዳንድ ሰዎች ተናግሬያለሁ። ትምህርት ቤት ሃይስኩል እያለ ሲመጣ ያንን ማደርገው ሀብቱ የእሱን አይን ማየት ፈልጋለሁ። ሰውነቱ ላይ እንግዲህ የሚያጨሱም ከሆነ ምናምን ሽታ ካለ ማወቅ ፈልጋለሁ። የሚርበተበት የሆነ ነገር ካለ ማወቅ ፈልጋለሁ። ኤቭሪ ዴይ ቱ ዴይ ቻሌንጅ ነው ልጅ ማሳደግ፣ ቀላል አይደለም። እና እንደዛ ነው ምናምን ተው እንጂ ምናምን ያ እና በእንደዛ ነው አንዳንድ ልጆች ሃይዳድ ብለው ጭው ብለው ክፍላቸው የሚገቡ አሉ። ነው አስቁሟቸው እና እስቲ ያናግሯቸው። ወስገሆነውን ምንድነው ሰላም እንዴት ሳትለኝ አለፍ። በቃ ይሄ ነገሮች በቀላሉ ልናውቅ የምንችላቸው ሲናገሩ መርበትበት ቢያመጡ ወይ አንዳንድ ነገሮች ካሉ ኢዚ ዌይ ቱ ፋይንድ አውት። ስለዚህ እናንተ ብዙ ስለ ልጅ ነበር የምትናገሩት። እኔ ግን ያው ተለቅ ያሉት ላይ ነው ያለፈ ነገር ነው። ሌላው ደግሞ ባልና ሚስት ችግር ኖሮባቸው ሲለያዩ እናታችሁ እንዲያርጋኝ ነው አባታችሁ እንዲያርጋኝ ነው ልጆችን ኮንፊውዝድ አድርገው ኋላ ብሌም ጌም ይጫወታሉ። ለሚሰሩት ስህተት እናንተ ያመጣችሁብኝ ነገር ነው የሚባል ነገር አለ። ልጆች ለብሌም ጌም መጫወት ጥራቸው በጣም ሀይ ነው እና የራሳችንን ድክመት እንደዛ ሲንግል ማም የሚኖር ሲንግል ዳድ የሚኖር በተሻለ መጠን አንድ ሆኖ ኢቨን ባለትዳርም ሆነው አንድ አይነት እንትን ቢኖራቸው ጥሩ ነው። አባት ኖ ሲል እናት የስ ካለች እነዚህ ልጆች ያውቃሉ ወዴት እንደሚሄዱ። ስለዚህ ነገሮች ላይ ነው እኔ ሞር ሊተኮር እንፈልገው እና ቀጥሉበት። ሶሪ ሰዓት ያስኩባችሁ፣ ቦታ ያስኩባችሁ። ፍሬ እንዴት ነሽ? ቢሊ በደንብ የማውቀው ሰው ነው እና ቢሊ ታንኪዩ በጣም ብዙ ቦታ እንገናኛለን። እናንተ ቀስ ብዬ ነው የምነግርህ እኔ ማን እንደሆንኩ። ዳላስ ነው ያለኸው አውቃለሁ፣ እኔም ዳላስ ነኝ እና ብዙ ማህበራዊ ነገሮች ላይ የሚሳተፍ ሰው ነው። ልንገራችሁ ብዬ ነው ለቤተሰቦች፣ ቢኮዝ በጣም ያለበትን ኃላፊነት የሚወጣ ሰው ነው። በልጆች አስተዳደግ ላይ በእንደዚህ አይነት ብዙ ቦታ ላይ እንገናኛለን። እኔ ፓርታይም ፎቶግራፈሩ ጆሲ ነኝ። ባይ ዘ ዌይ ቢሊ ጆሲ አለ በድምጽ ነው ያወቅሁት ነገር ነው።
እና ኦኬ በጣም ብዙ ኃላፊነቱን የሚወጣ ሰው ነው። በእውነት ሁልጊዜ አፕሪሼት አደርጋለሁ። የተለያየ ቦታ ላይ እንገናኛለን። ያው ታውቃለህ፣ ቴንክ ዩ ብራዘር። እንደዚህ አይነት እንትን ላይ እውነቴን ነው ጊዜውን ከስራ ቆይቶ ምን ብሎ እንደገና መጥቶ የሚሰማውን ነገር የሚያያቸውን ነገሮች ሁሉ ለህብረተሰቡ ለማስረዳት ትልቅ ጥረት የሚያደርግ ወንድማችን ነው። እንደነዚህ አይነት ወንድሞች ደግሞ ነው ታንኪዩ መባል አለባቸው እና እኔ ያየሁትን ምስክርነት ነው የምሰጠው። ስለዚህ እህቴ አንቺም እንደዚሁ የምታደርጊው ነገር ትልቅ ነገር ነው። የፋሚሊ መሰረቱ ለልጆች ፋሚሊ ነው መሰረቱ፣ ሌላ ነገር አለ። ፋሚሊ እኛ ሁላችንም የፋሚሊዎቻችን ውጤቶች ነው። ስለዚህ ለምታረጉት ነገር ያስፈልገዋል። ስለዚህ ቢልዬ ታንኪዩ በጣም አሁንም ደግሜ ላመሰግን እወዳለሁ። እንግዲህ በዚሁ ቀጥል ነው የምለው፣ ሌላ የምለው ነገር የለም። ወንድም አመሰግናለሁ ጌታዬ። ደግሞ በቅርብ ጊዜ ተገናኝተናል። በቀደም ተገናኝተናል። አንተም ለምትሰራው ለምታደርገው ነገር ሪሊ አፕሪሺየት ቴንክ ዩ። እስቲ ቀጥሉበት። በጣም አመሰግናለሁ። ይሄ ራሱ ትልቅ ኢንካሬጅመንት እንትን ነው፣ የሞራል እንትን ነው። አንድ ሰው እንኳን ብናተር ቀላል ነገር አይደለም። እስቲ ቀጥሉበት። ያው ቢሊ ሌላው ምንድን ነው እዚህ እኔ ቤት ቆይተናል። ኦልሞስት ፍሬ ዲጂ አንበስ አለ፣ ሌላ ደግሞ ጃኒ የሚባል ቤት አለ። ጃኒ ኮፊ የሚል ሌላ ቀን ሼር አደርጋለሁ። አሁን ፎሎ አፕ አድርግና ብዙ ጊዜ ቁም ነገሮች ናቸው የሚወሩት፣ በእውቀትን ማዕከል ያደረገ እንደዛ ስልህ ጨዋታ የምንጫወታለን አንዳንዴ፣ ግን አብዛኛውን ጊዜ ቁም ነገር ነው እና አንዳንድ ጊዜ አንተም ባለ እውቀት እና ባለ ኤክስፒሪየንስ መታ አንዳንድ ነገር ብታስተምረን ምን ብትል ደስ ይለኛል። ኢንቫይት አደርግሃለሁ ሌላ ጊዜ። ቴንክ ዩ በጣም አመሰግናለሁ። ምንም ችግር የለም። አሁን ራሱ ዜጋ የገባሁት ስለ ልጅ ስለሚወራ ነው ትልቅ ብዬ ገባሁት። ሌላ የሚወራውማ ዝም ብዬ ሰማውና አልፈዋለሁ። እና የጥሩ ቶፒክ ነው። ልጆቻችንን ማዳን አለብን። እኛም ራሳችንን አፕግሬድ አድርገን ከሲስተሙ ጋር መሄድ አለብን። ሌላ እንደከው ማልፈልጋቸው የሃይማኖት ጉዳይ ልጆቻችን እንደዚህ በእንደዚህ የሚባለውን ነገር ሁሉም የራሱ ምርጫ ስላለው በሰው ምርጫ አልገባም። ግን ልጆቻችንን እንከታተል፣ እንያቸው፣ ትዕግስት ይኑረን። ቀላል ነገር አይደለም እና እስቲ ቀጥሉበት። All right, now where you going, ma? አብዛኞቹን ነገሮች አንስታችሁታል እና አብዛኛው ማንሳት እኔ ያነሳችኋለሁ ብያልኳቸውን ፖይንቶች ስላነሳችሁ ለልጆቻችን ጊዜ መስጠት ያስፈልጋል፣ ማዳመጥ ያስፈልጋል። ይህንን በለጠ አንድ ልጅ አለኝ እንደምታውቁት ሊዝናው አሁን ዲስቲል ግራጁዌት ያደርጋል ከ6 ላይ ከኮሌጅ ከዩኒቨርሲቲ ያለን ፍቅር አሁን ልክ ቢቢ እንዳለው ስንገናኝ ተቃቅፈን ተሳስመን ልክ እንደንትን ነውና ጥሩ አስተዳደግ ነው ብዬ ነው የምለው። ሰው በጣም ጥሩ ቤተክርስቲያን ይሄዳል። ጓደኞቹ ጋር አብሮ ስቲክ አድርጎ ከኤሌመንተሪ ጀምሮ ጓደኞቹን አውቃቸዋለሁ፣ አቀርባቸዋለሁ። አንዳንድ ጊዜ ምሳ ጋብዛቸዋለሁ አብሬ ከጓደኞቹ ጋር ምናምን። እንዲህ አይነት ነገር ልጆቹን ጓደኞቹን ማወቅ ደግሞ በጣም ጥሩ ነው ብዬ ነው የማስበው። አሁን አንድ አይነት ፔጅ ላይ ነው ያሉት። ጓደኞቻቸው ስራ ላይ ይሰራሉ፣ የሚያመጧቸው አይዲያዎች ምናምን ሁላችንም አይዲያውን አምጥቶ ይነግረኛል። እንዲህ ያስበናል አባብዬ እንደዚህ ማነው ያሰበው ማነው አይዲያውን ያመጣው እለዋለሁ። እከሌ ነው ይለኛል፣ ታይጋ ይለኛል ይላል። እና እንዲህ በጣም ቀርቤያቸዋል። ብዙም የእድሜ ልዩነት ስለሌለ እንደ ጓደኛ ነኝ እና እሱ ራሱ አንዳንዴ እኔ እናንተ እኮ አባትና ልጅ አንመስልም፣ ጓደኛዬ ነው የምትመስለኝ ይለኛል፣ ወንድሜ ነው የምትመስለኝ ይለኛልና መቅረብ በጣም ጥሩ ነው፣ ልጅን ፍቅርን መስጠት። ስለዚህ አብዛኛው እናንተ አንስታችሁታል። ቢሊ ግን ፕሮፌሽንን በዛው ብትነግራቸው የምታያቸውን ነገሮች በቅርብ አንተ ብዙ ሸሪፍ ነው ቢሊ ለኔ ከምለው ብዬ ነው እሱ ቢነግረን የበለጠ ለሚያያቸው ነገሮች ስላሉ እዛ ብዙ ወጣቶች ሲመጡ እነሱ ጋር
እሱን ሞር እንደው ብትነግረን ጥሩ ነው ብዬ እላለሁ። አይ ጥሩ ነው፣ በጣም አመሰግናለሁ። ግን ያው ጨዋታውን ስንጫወት ያው ሰው ይገነዘባል። ይሄ ከመሬት ተነስቼ በጀት ስልናገር ያየሁትን የሰማሁትን እና በአካባቢ ያሉትን ነገሮች ናቸው የምናገረው። በአካባቢ ያሉት ማለት ምንድነው? እስር ቤት የሚገቡ ልጆችን ሳይ፣ በድራግ ኦቨርዶስ ሆነው አንዳንድ ነገር ውስጥ የገቡ ልጆችን ሳይ ይሄ ነገሮች ናቸው። በጥሩ ሁኔታ ያደጉ ልጆች መጨረሻ ላይ እንዲህ ነገር ሲሆኑ ምንድን ነው ሚስ የሆነው ማለት ምንድን ነው ይሄ ልጅ የጎደለበት የሚለውን ነገር እና ያን ነገሮችን ከልጆቹ ጋር ሳወራ ሰላም ጤና ይስጥልኝ። ማናገር ስለምችል ነው። ኤኒዌይስ ተጫወቱበት። እቀጥላለሁ። ቴንክ ጆ፣ በጣም አመሰግናለሁ። ሄሎ ቴንክ ዩ በላይ ታንክ ዩ። ጋሽ ፖሊሱ ሰላም ብለናል። ደግሞ ይተዋወቃሉ ከጆኒ ጋር ጆጆ መጥቷል። ከዚህ በፊት 2-3 ጊዜ አግኝተነዋል። እናውቀዋለን ጋሽ ፖሊሱ። ቴንክ ዩ በጣም ያላየናቸውን ነገሮች ነው የነገርከን ያው በስራም አንጻርና ቴንክ ዩ እናመሰግናለን። ፍሬዬ አለሽ? እኔም አመሰግናለሁ። አረ እንዳትሄድ የሚጠይቁም ጥያቄ ምናምን ይኖር ይሆናል እዚህ ውስጥ። አለሁኝ። አሁን ስራ የለኝም፣ ስራ እየጠበቅኩኝ ነው ያለሁት። ስለዚህ አለሁኝ። ሲመጣ ጭቡ እየጠፋለሁ። የሞላ እያልክ ነው። እሺ ቀጥሉ። ቴንክ ዩ ብራዘር። ፍሬዬ ተመልሰሻል? ሰላም ለእናንተ ይሁን። ሰላም ብያለሁ። ፍሬዬ ሰላም። ዳላክ ሁላችሁንም ሰላም ብያለሁ። ዳላክ እንዴት ነህ? ሰላም ነው? Yes. So እኔ ምን መሰለሽ የሚገባኝ ነገር we have to check environmenቶቻችንን ቼክ ማድረግ አለብን። ልጆች የቤት ውጤት ብቻ ስላልሆኑ ለተወሰነ ዓመት ብቻ ነው ኢንፍሉዌንስ ያለን እነሱ ላይ። ከዛ በኋላ ግን ዓለምም የራሱን ያስተምራቸዋል። ነርስሪ ይሄዳሉ፣ ትምህርት ቤት ይሄዳሉ፣ ጓደኞቻቸው ከተለያየ ቤት ነው የሚመጡት። እሱን ሁሉ ማኔጅ ማድረግ መቻል አለብን። ይሄ አምባገነናዊ ነው በቃ እንደዚህ ስለሆነ እኔ ለማላምንበት አንቺ ሰቱ የቆይ እስቲ ፖለቲካ አታው እኔ ስለማላምንበት አንዴ ላውርድ። አልቀበልሽም አንተ ማውራት ጌታ ኢየሱስ ወይድ አውሪ Thank you ዳላክ እንደዚህ አሁን እኔ ለምሳሌ እኔ ሃሎዊንን ስለማልቀበል ማይ ዌይ ኦር ዘ ሃይዌይ አሁን ሁሉም እናት ትክክል ነው፣ ሁሉም ቤተሰብ ትክክል ነው፣ በራሱ ልክ ማሳደግ ይችላል። ሁላችንም ሳሙና ፋብሪካ እንደተመረተ አንድ አይነት ማኑዋል ይዘን መግባትም የለብንም። ግን አንሪዝነብል የሆነ ኖ እኔ ብቻ ስለሆነ እንደዚህ ስላሰብኩት ብሎ ማለቱ እኔ ትክክል አይመስለኝም። ለልጆቹም ሪጀክሽን ነው የምናስተምራቸው። ሪዝናችንን አንነግራቸውም፣ የእነሱን ሪዝን አንሰማም። ኮንቪንስ ካደረጉን እኔ ልጄ 5 ዓመቷ ቅዳሜ ነው ያለፈው፣ ያሁን ቅዳሜ ዲቤት እንድታደርገኝ ግን ፈቅድላታለሁ። የሆነ ሁሌ የምነግራት ነገር ማሚ ሪዝነብል ካልሆነች you can put your reasons forward እላታለሁ። she's a good negotiator። ህፃናቶች በጣም ኔጎሽየት ማድረግ ይችላሉ። ያንን ኢንካሬጅ ማድረግ ፈልጋለሁ። ኢንካሬጅ የማደርገው ደግሞ አንዳንድ ጊዜ እሷ ኔጎሽየት ስታደርግ እኔ በመሸነፍ ነው እንጂ እኔ እናትሽ ነኝ፣ አንቺ ህፃን ነሽ፣ እኔ ያልኩትን መስማት አለብሽ። I don't know ምን አይነት ፐርሰናሊቲ ይዘው ሊያድጉ እንደሚችሉ እነዚህ ህፃናቶች መጨረሻቸውስ ምንድን ነው የሚሆኑት? they will be ህፃናቶች ቲምድ የሆኑ ፍራቻ ያላቸው ስታንድ አፕ የማያደርጉ ለራሳቸው አይታችሁት ከሆነ ሁል ጊዜ we say oh the culture we came from is good oh this and that እኔ I'm not contesting that እናትና አባቶቻችን ባሳደጉ ልክ ትክክል ናቸው። እሱንም ለመውቀስ አይደለም፣ ካልቸራችንም በራሱ ልክ ትክክል ነው። that's fine። ከዛ ግን አውጥታችሁ ዌስተርን ወርልድ ላይ ስታመጡን ራሳችንን በቂ እንኳን ብንሆን መሸጥ የማንችል ሰዎች፣ ኮንፊደንስ የሌለን ሰዎች፣ ቀና ብሎ ሰውን ማየት ትክክል አይደለም እየተባለን ያደገን ሰዎች፣ ኮምፒተንሳችንን የምንጠራጠር ሰዎች ሆነን ያደግነው አብዛኞቻችን። የስ ቲክቶክ ላይ ስንመጣ በራሳችን ቋንቋ ስለሆነ የምናወራው ልንጫጫህ እንችላለን። አይ ዳውት እኛን ከቲክቶክ አውጥቶ ሪል ላይፍ ላይ ወስዶ የሆነ ቦታ ላይ ቢያስቀምጡን can we actually defend ourselves to that degree?
Can we actually stand for ourselves to that degree? I highly doubt it. ልጆቻችንን ስናሳድጋቸው ሎንግ ራኑን ማሰብ መቻል አለብን። በሆነ ነገር አጥረን አሳድገን ከዛ በኋላ የሆነ I don't know miraculously የሆነ የሚገርም አይነት ህፃን ወይ ደግሞ ወጣት መጠበቅ ለራሱ በጣም ኮንትራዲክት ያደርጋል። አብዛኞቻችን ኮምፒተንት እንኳን አይደለንም፣ ኢንተግሬት አላደረግም። የተሰደድንበት ሀገር ላይ ቋንቋ እንኳን በስነ ስርዓት አንናገርም የምንኖርበት ሀገር ላይ። ከዛ ምንድነው የሚሆነው? ልጆቻችን አድገው የሆነ እድሜ ላይ ሲደርሱ ኮሚዩኒኬት እንኳን ማድረግ አንችልም። we talk different languages እነሱ የሚያወሩት ሌላ ነው፣ እኛ የምናወራው ሌላ ነው። there is no communication። እኔ ያልኩት ወይ the highway እንላለን። my parents live around Houston ለንደን ለምትኖሩ ልጆች በጣም notorious area ነው። እዛ አካባቢ የሚያድጉ ልጆች እናቶቻቸው ከሰኞ እስከ ዓርብ ያስተምሯቸዋል። ከዛ ቅዳሜና እሑድ ቸርች ይወስዷቸዋል ምናምን guess what they turn 16 drug dealing ውስጥ ይገባሉ። ለምን ሲባል እነዚህ ልጆች እናቶቻቸው ስላልደከሙ ነው። ቤሲክ ነገሩ ግን ሚስ አድርጓል። ኮሚዩኒኬሽን የለም፣ ኮኔክሽን የለም። እነዚህ ልጆች በራሳቸው ልክ ማዋራት የለም። እኔ ያልኩትን አድርግ ወይ ደግሞ ትቆነጠጣለህ ወይ ላይክ ቤድሩም ትገባለህ። እንደ እድሜያቸው ፔናላይዝ ነው የምናደርጋቸው። we should allow them to make mistakes. We should allow them to challenge us. እናቶች ነን ማለት ሁሌ ትክክል ነን ማለት አይደለም። ፓረንትስ ነን ማለት መጠየቅ የለብንም ማለት አይደለም። ልጆቻችን በራሳቸው ልክ ሊጠይቁን ይገባል። ልጄ ነርሰሪ ሄዳ ምን ትለኛለች? እገሌ ዛሬ she didn't do good listening. እገሌ how about you? ምንድነው how was your day? What was the highlight of your day? What made you happy? Did you play with anyone? I ask her all these questions አይደለም? I was a good girl. And I tell her, it's okay not to be good አንዳንድ ጊዜ. It's okay to make mistakes. You don't have to be stuck in a ነገር ላይ. It's all right to make those mistakes. It's okay to be loud አንዳንድ ጊዜ. I always tell her that. ልጄ reassure የማደርጋት እሱን ነው። እንደ እናት ሁሌ ራሴን እጠይቃለሁ። did I do the right thing? ሁሌ question አደርጋለሁ። ልጆቼ ድክመቶቼን የሚያሳዩኝ ፍጡሮች ልጆቼ ናቸው። እኔ ብዙ ክፍተት እንዳለኝ ያሳዩኛል። ዊክነሴን ትግስቴን ምናምን ይፈትኑታል። ምን እንደሚያጽናናኝ ታውቃላችሁ? at the end of the day አልጋ ላይ ስንሄድ my daughter will be like mommy ዛሬ እኮ ልክ አልነበርሽም you shouted at me ልትለኝ ትችላለች። maybe I raised my voice maybe ጮኸባታለሁ። I'm sorry I shouldn't have done that መጮህ አልነበረብኝም። frustrated ሆኜ ነው፣ ሌላ ነገር ላይ ቢዚ ሆኜ ነው። I didn't pay attention to you። apologize ማድረግ መቻል አለብን። accountability መውሰድ መቻል አለብን ብዬ አስባለሁ። ለኔ ግን saving grace ምን እንደሆነ ታውቃላችሁ? the fact that she can tell me I did something wrong እሱ ያረጋጋኛል። በቃ የሆነ ነገር እንኳን በበድላት ነገ ጠዋት she will tell me we can talk about it ብዬ አስባለሁ። እና I don't know let's allow them to be themselves። ከኛ የተሻለ ትውልድ የምንፈጥር ከሆነ ራሳችንን ለመቅረጽ ካልሆነ ግብግቡ እኔ በተለካሁበት መለኪያ አንተ መለካት አለብህ፣ ኢንቫይሮንመንትህንም አላይልህም ምንህንም አላይልህም ማለት ትክክል አይመስለኝም። እኔ I think that's all I wanted to say። አለሁልሽ። አሁን ደግሞ ጫጫታ ላይ ዛሬ ተይኝ አልኩሽ። ይሄን የመሰለ የምወደው ቶፒክ ይዘሽ መተሽ አንዴ ደጅ አንዴ ምናምን እያልኩኝ አሁን ምስቲል ደጅ ነኝ። ጫጫታ ይሰማችኋል? ይሰማል? ወጣ ልበል? ቆይ ወጣ ልበል። በባዶ ወድማ ሰላም ዳህላክ እንዴት ነህ? ሰላም ነው። በባዶ ሙዚቃ ብቻ እንዳይሆን ብዬ ነው። ካልጋበሽኝ ወጣ ቢያል። እሺ አይ እዚህ እኮ እየበላው ነበረ። ኬር ሉክ አፍተር ማይሰልፍ እሺ በቃ ልውጣ። ኖ መጀመሪያ ፉድ ኢስ ጉድ። አይ አውሪ ባዛር አረግም ይሄን ካላረገ ቦታዬን አልለቅም። ሌላ ሰው ይቀመጥበታል። ምግቤን አልጨረስኩም ገና እኮ። እሺ በቃ ከተሰማችሁ እንትን ልበል ቀጥል። ምንድነው እየሰማው ነበር እየወጣ ይገባው። በጣም በእውነት ጥሩ ትምህርት ነው እየተማማርን ያለ ነው እንደ ወላጅ። እኔም ብዙ ነገር እየሰማው እየተማርኩ ማስተካከል ያለብኝ ነገር ምንድነው እዚህ ላይ ያልኩኝ እያየው ነበርና ምንድነው ግን መጀመሪያ እኛ አሁን ሉላይዳ ስትል ነበረ
እኛ የተቆጣን ይሄ አይደረግም እየተባልን ያለ ምክንያት እየተደበደብን በጣም ሎ ሰልፍ ስቲም እንዲኖረን ተደርገን ያደግን ሰዎች አለን። ከሱ ውስጥ አንዷ እኔ ነኝ እና ያንን እኔ ፊር ነበረኝ። ሰዎች ጋር እንደዚህ ራሴን ኮሚኒኬት ማድረግ አልችልም ነበረ። ገና እንዲህ ሳወራ እንኳን አይደለም ሰው በበዛበት ትንሽ ሰው ባለበት እንኳን ኮንፊደንስ ስላልነበረኝ እኔ ማወራው ልክ ነው ወይ ልክ አይደለም ብዬ ራሴን ኩዌስችን ማደርግ ሰው ነበርኩኝ። ማለት በጣም ሎ ሰልፍ ስቲም ከመኖር የተነሳ ማለት ነው። እና የሰው አሹራንስ የምጠይቅ ነበርኩኝ። የተናገርኩት ልክ ነው ልክ አይደለም የምል ነበርኩኝ። አሁን ያለሁበት ላይ እንዴት ደረስኩ ብትሉኝ ራሴ ላይ ሰርቼ ነው። ምክንያቱም እኔ አይዶን ብሌም አሁን እነሱ ቤተሰቦቼን ብሌም ማድረግ አልፈልግም። እነሱ ባወቁት ወይ እኔን አሳድገውኛል። ኦኬ ግን ያወቁት ወይ የቀጠለ አያት እንደዚህ ቀድማ አያት እናቴ ጋር ምናምን እየደረሰ የመጣውን ነገር እኔ ዛሬ ትክክል አይደለም የምለውን ማስተካከል እችላለሁ። ኦኬ ማስተካከል እችላለሁ። ልጆቼ ኮንፊደንስ እንዲኖራቸው ምን ማድረግ አለብኝ? ልጆቼን መስማት አለብኝ። የስ አሁን ከዚህ ከመወስዳቸው ባህሪዎች አንዱ ምንድነው? ዲሲፕሊን አደራረጋችን፣ ልጆቻችን እንዴት ኮንፊደንስ ኖራቸው ማደግ እንዳለባቸው እሱ ላይ በጣም ከዚህ ሀገር የምማረው ነገር አለ። በጣም ማለት ነው። ብዙ ደግሞ የተማርኳቸው ነገሮች አሉ ያስተካከልኳቸው። ኢቨን ቻይልድ ኬርም ተምሬያለሁ። ኦኬ ከ0 እስከ 5 ዓመት ያሉ ልጆች ላይ ቻይልድ ኬር ተምሬያለሁ እና በጣም ልጆች ላይ ያለንን እንትን ማስተካከል እንችላለን። እንዴት አድርገን ኮንፊደንስ እንዲኖራቸው ልጆቻችን ማድረግ እንችላለን። ማንበብ መጻፍ የምንችል ሰዎች ራሳችን ላይ ግን መጀመሪያ መስራት አለብን ነው። ከዛ ካለንበት ሀገር የሚጠቅመውን ነገር ለልጆቻችን የሚጠቅም ነገር እኛን ያልጠቀመንን ነገር መቼም ልጆቻችን ላይ አናረግም። እኔ አላረግም። ያለ ምክንያት መቆጣት ያለ ምክንያት ምናምን እሱ ራሴ ላይ እየሰራውም አለው አሁን። ለምን ልጆቼ ላይ ትራውማ ማስተላለፍ ስለማልፈልግ። ግን ባህላችንን በተመለከተና ሃይማኖቴን በተመለከተ ግን ማንነቴን እኔ የማምንበትን ነው ለልጆቼ ማሳየት የምፈልገው ማሳድጋቸው። ከዛ ካደጉ በኋላስ ምን ያድርጉ ለሚለው ካደጉ በኋላ ራሳቸው ይመርጣሉ። አሁን ግን እኔ ሪስፖንሲቢሊቲ አለኝ። የኔን ማንነት ኦሪጂናቸውን ማሳየት አለብኝ። የኔን ኦሪጂን እኔ ወለድኳቸው ኦኬ ሲስተሙ ያሳድግልኝ ማለት አልችልም። ካለውበት እንዳልኳችሁ ካለንበት ሀገር የተወሰነ የሚጠቅመንን ዲሲፕሊን አደራረግ ልጆች እንዴት በኮንፊደንስ ያድጋሉ እነሱን መስማት እንዴት እንችላለን? ይሄ መስማት እንችላለን፣ መማር እንችላለን። በተረፈ ግን ኮምፕሊትሊ ማንነቴ ጠፍቶ ቋንቋ ራሱ ለመናገር የማይፈልጉ ሰዎች እኮ አሉ። የራሳቸውን ቋንቋ ማለት ነው። ለልጆቹ ያሉበትን አገር ቋንቋ እንትን ይበሉ። እኔም እሱን ቋንቋ መልመድ ይቻላል፣ ግን ማንነትን መጥፋት የለብንም ነው። ኦኬ ለምን ብዙ አመት ሀገር አንኖርም? እኔ አሁን ከሀገር ከወጣሁ ወደ 20 ምናምን አመቴ ነው፣ ወደ 23 ምናምን እና አገር ቤት ከኖርኩት ውጪ ኖርኩት ይበልጣል። እውነት ለመናገር ገና 12 እንደጨረስኩ ነው የወጣሁት ከሀገር። ያ ግን ማንነቴን እንዲይዝ ነው ያደረገኝ። የማይሆነውን ባህሌንስ አቁሜዋለሁ፣ የማይሆነው ማንነትስ አቁሜዋለሁ፣ አልቀጠልኩት። ግን የኛ ደግሞ የሚወደድ ካልቸር አለን፣ ስርዓት ይዘን አድገናል። እውነት ለመናገር ብዙ ስርዓቶች አሉ ሰውን የምናከብርበት ወይ ብዙ አለ ቫልዩ የምናደርጋቸው አበላላችን፣ አነጋገራችን፣ ዲሲፕሊናችን፣ ሰው አከባበራችን በጣም ብዙ ምንወስደው ከኛም አለ በጣም ብዙ። ፕላስ ደግሞ እምነታችን ኦኬ በራሳችን አገር ፕራውድ መሆን አለብን። ዘረኛ መሆን አይጠበቅብንም። ግን በአገራችን አበሻ በመሆኔ አም ፕራውድ ማለት አለብኝ። የዛኔ ልጃችን መጥቶ አም ፕራውድ ይላል። ኦኬ እንጂ እኔ የማልወደው እኔ የማልከተለው እንትኔ የሚያስጠላኝ ከሆነ ማንነቴ የሚያስጠላኝ ከሆነ ልጁም አይደንቲቲ ክራይሲስ ነው የሚይዘው። ስለዚህ ራሳችን ላይ መስራት አለብን እኛ ወላጆች። አንዳንዱ በጸሎት ሊቀይረው ይፈልጋል። አይደለም፣ በጸሎት የሚቀይር አይደለም። ማይንድ ሴታችንን እናስተካክል፣ ራሳችንን እንውደድ፣ ራሳችንን እንቀበል። ከየትም እንምጣ፣ ከየትም ዘር እንምጣ፣ ከየትም አበሻነታችንን አፍሪካነታችንን መጀመሪያ አክሴፕት እናድርገኛል። ኦኬ ውጪ መተን የሚቀይረን መሆን የለበትም። እንደውም እኛ ውጪ መተን ያልሆነውን ልንሆን ስንል በጣም ነው የሚያስጠላብን። ደግሞ የሚያውቁታል፣ በጣም ነው የሚያውቁት።
በእውነት ራሱን የሚቀበልና ራሱን የማይቀበል ያለንበት ሀገር በደንብ ነው የሚያውቁት። ራሳችሁን አፍሪካነታችሁን ተቀብላችሁ ቋንቋችሁን ተቀብላችሁ ማንነታችሁን አክሴፕት አድርጋችሁ ግን እናንተ ቆማችሁ እነሱ ፊት ስትቆሙ በጣም ነው የሚያከብሯችሁ። ልጆቻችሁን ፕራውድ ነው የሚሆኑት። ለምን ኦሪጂን ይሄ ነው በቃ ብለው በኮንፊደንስ የሚያወሩ ይሆናሉ። ቋንቋውንም ይሁን ለማወቅ አሁን የኔ ልጅ በእውነት ነው የምላችሁ ጂኦግራፊ በጣም ማትስ እና ጂኦግራፊ ጎበዝ ነው። እኔም አላውቀውን ሁሉ ነው የሚያሳውቀኝ አንዳንድ ስለ ሀገር ቤት አሁን የሚገርማችሁ ማለት ነው ስለ ኢትዮጵያ፣ ስለ ኤርትራ ምናምን፣ ስለ አፍሪካ ኢቭን ስለ ዩሮፕ ምናምን በጣም ነው የሚያውቀው። ግን ማንነቱን አውቋል። ለምን? እኔ ማንነቴን ስላወቅኩኝ ማለት ነው። we don't need to confuse ልጆቻችንን። መጀመሪያ ራሳችን ላይ እንስራ፣ ኮንፊደንት እንሁንና ከዛ ልጆቻችንን እንመራለን ማለት ነው እንጂ እንደ አምባገነን እኛ ባደግንበት አስተዳደግ እናሳድግ ማለት አይደለም። እኔ አልፈልገውም። እኔ እንዲሳወራ ላብላብ የሚለኝ ልጅ ነበርኩኝ። በጣም ሰርቼበት ነው እንዳይመስላችሁ ዛሬ እንደዚህ የምለፈልፈው። ስትናገሪ የምባለው አም ፕራውድ ኦፍ ማይሰልፍ ሰራሁበት በጣም ለብዙ አመት እምለው ቫልዩ አለው ብዬ አምናለሁ። እኔ ማንም ተቀበለው አልተቀበለው የኔ ግን አምኜበት ነው ማወራው። አሁን ግን ይሄ ዝም ብሎ የመጣ አይደለም፣ ሰርቼበት ነው። I don't blame my family። ያወቁትን ሰጥተውኛል። እግዚአብሔር ይመስገን አሳድገውኛል፣ አብልተው አጠጥተውኛል፣ በሚችሉት አሳድገውኛል። ግን አሁን እኔ አዳልት ነኝ፣ መስተካከል አለብኝ። ልጆቼን ደግሞ በዛ መንገድ ማሳደግ አለብኝ ብዬ እላለሁ። ይሄንን ለመጨመር ነው። ልጆቻችንን ግን ኮንፊውዝድ አናደርጋቸው። ልጆቹ ፊት የሚያደርጉበት ቦታ ይፈልጋሉ። በቃ ታውቃላችሁ፣ በጣም ነው የሚያሳዝነው። እኔ ውጭም እንዳልኳችሁ ቆይቻለሁ። አይ ዶንት ኖ ከኔ በላይ 30 አመት ምናምን የቆያችሁ ትኖራላችሁ። ግን እኔ ባየሁበት ልጆቻችን ፊት ለማድረግ ይሞክራሉ። ኖ ኦሪጂናችሁ ይሄ ነው ብላችሁ ግራውንድ አስይዟችሁ ልጆቻችሁን አሳድጉ። ኢትስ ኖት የሆነ ስልጣኔም አይደለም የሌላ ሀገርን ይዞ የሌላ ሀገርን እንትን ሙሉ በሙሉ የሌላን ማንነት እንዲይዙና ራሳችሁ የሌላ ማንነት ይዛችሁ መቆም ስልጣኔ አይደለም። ማንነታችሁን ስታውቁ ነው የትኛውም ዜጋ የሚያከብራችሁ ማለት ነው። ስለዚህ የራሳችን የሆነ የአበሻ ዜግነት አለን፣ አቋቋም አለን፣ አኗኗር አለን፣ አደራረግ አለን። ጤነኛ የሆነውን ይዘን ልጆቻችንን እናሳድግ ብዬ እላለሁ። አመሰግናለሁ። ሶሪ ስለ ጫጫታው። እሺ ቴንክ ዩ። ጨርሻለሁ። ፍሪ የሚቀጥል ሰው ይቀጥል። ዳህላክ የለሽም? ሰላም። እዚህ ላይ አንድ አስተያየት መስጠት ይቻላል ወይም ጥያቄ? አሁን በተናገረችው ላይ ልጆቻችንን ኮንፊውዝ አናርጋቸው የሚለውን ነገር አንዴ ሁለቴ ሶስቴ ስትናገሪ ሰምቻለሁ። አሁን አንቺ የተናገርሽው አንዳንድ ነገሮች ከዚህ ሀገር ካለው ሲስተም ጋር የተጋጨና ልጆችን ኮንፊውዝ ሊያደርግ የሚችል እንትን ነው አይደለም ብለሽ ታስቢያለሽ? ላይክ ዋት በላይ እንበላውን እኔ አሁን ይኸውልህ ኮንፊውዝ አናርጋቸው አልኩበት ምንድነው? አንደኛ ራሳችንን የማናምንበት አይዴንቲቲያችን ራሳችን የማንቀበለው ገባ? የኛን ባህላችን ምናችን ኮምፕሊትሊ የማንቀበል ከሆነ የሆነን ሰዎች ከሆነ ልጆቻችንን ኮንፊውዝድ ነው የምናደርጋቸው። ይሄንን ወይ ነው ያልኩት እኔ ሳወራ ገባ? ራሱ ወላጁ ማንነቱን ያልተቀበለ ኮምፕሊትሊ በነጮቹ ወይም በሌላ ዜጎች ጋር እሱን ለመሆን የሚሞክር ፓረንት ልጁን ኮንፊውዝድ ያደርጋል ነው እንጂ ከዚህ ሀገር የማንወስደው ነገር የለም ለማለት አይደለም። ከዚህ የሚጠቅመንን ነገር እንወስዳለን። ለራሳችንም ለልጆቻችንም የሚጠቅም አለ አይደል? ያደጉ ሀገር ላይ ስለሆነ የሚጠቅመው አሁን ለምሳሌ ዲሲፕሊን ብያለሁ። ልጆችን በማስደንገጥና እኔ ያልኩት ይሁን በማለት ሳይሆን ኮሚኒኬት በማድረግ ቁጭ ብሎ በኤጁ የትኛውም ኤጅ ላይ ይሁን ልጃችን ቁጭ ብለን ኮሚኒኬት ማድረግ መቻሉ እኔ ተማርኩት እኔ እዚህ ሀገር ነው። እሱን እንወስዳለን። ባህላቸውን ካልቸራቸውንም እናከብርላቸዋለን። ልጆቻችንም እዚህ እስከሆኑ ድረስ ኦኬ ይሄ የነሱ ሀገር ነው፣ የተወለዳችሁበት ሀገር ባህል ነው። ኦኬ ጤነኛ የሆነውን ሃሎዊንን አልጨምርም። እኔ ሃሎዊንን እንዲያከብሩ አልፈቅድም። የኔ ልጆች
አጋንንት ሰይጣናዊ ነው ብዬ ስለማስብ ግን ክሪስማስ አለ ደግሞ የዚህ ሀገር ካልቸር አሁን የስኮቲሽ የምናምን በያሉበት ሀገር ዩኬ ላይ ባህል አለባበስ ምናምን ልጆች እንዲያደርጉ ፈቅድላቸዋለሁ። ለምን እዚህም ያደጉበት ስለሆነ የነሱን እንዲያከብሩ እንትን ፈቅድ ማለት መፍቀድ ሳይሆን ፊት እንዲያደርጉ ለምን ወይ ያደጉበት ሀገር ነው ይሄ የሚኖሩበት ሀገር የተወለዱበት ያደጉበት ነው። ስለዚህ ያንንም ፕራውድ እንዲሆኑ ፈልጋለሁ ባሉበት ሀገር። ስለዚህ ያንን ልብስ መልበስ ካለባቸው ኮስቲዩም ሴሌብሬት የሚደረግ ነገር ካለ ሴሌብሬት ያደርጋሉ ማለት ነው። ገባ? ስለዚህ አሁን አንቺ ኦሪጂናቸውን ሃሎዊንን በፍጹም አልፈቅድም። ኦልሬዲ ምንም ተናግሬያለሁ እና የአይሪሽን ግን የአይሪሽን ካልቸር እናንተን ቢያደርጉ ቢለብሱ እናንተን ቢሉ ምንም አይመስልሽም? አይሪሽ ምናምን ይሄ ከስቶሪካል ባክግራውንዱ ሌላ ካልሆነ ይሄ ሃይማኖት የማይነካ ምናምን የማይነካ ከሆነ አዎ ቢያደርጉ ችግር የለም። ሃሎዊን ግን ስፔሲፊክ የማደርገው የሰይጣን ነው ብዬ ስለማምን ነው። ኦኬ እኔ አንድ ነገር እዚህ ላይ ደግሞ ልነግርሽ የምፈልገው ነገር አለ ወይ ልነግርሽ ሳይሆን ጥያቄ ግን አሁን እኔ ባልኩበት በላይ ጥያቄ ሆነብህ ምንድን ነው? ኮንፊውዝ የሚለው ነገር ስትናገረኝ አንድ ነገር አለ። እኛ ከተለየ ካልቸር የተለያየ ቦታ ላይ ነው የመጣ ነው። እኛ ነን። እኛ ራሳችንን ልንቀይርም ላንቀይርም እንችላለን። በብዙ ነገሮችን አልፈናል። አብዛኞቻችን በትራማም በምንም ያለፍነን ብዙ አይነት በዚህ ሀገር ሲስተም ስንመለከተው ሁላችንም አሮ ሚን ሁሉም ሰው አቢውስ ተደርጓል ማለት ሳይሆን ሲስተሙ አስተዳደጋችን ራሱ እንደ ካይንድ ኦፍ እንደዛ ነው። ግን እዚህ ሀገር የተወለዱትን ልጆች በኢትዮጵያ እንትን ባህል በምናምን መቅረጽ አለብን እንዲያርግ የሚባለው ነገር እኔ ብዙም አልስማማበትም ማለት አይደለም። ሁሉም ራሱ ልጁን በሚፈልገው ማሳደግ ይችላል። የሁሉም መብት ነው። ኮንፊውዚንግ የሚፈጥረው ኦሪጂንን እኮ ነው የምታሳየው። ኦሪጂናል በቃ ከኢትዮጵያ መምጣትሽን ብቻ ያሳያቸው። የኛ ካልቸር አሁን ለምሳሌ ቡና አፈላላችን ዳስኮ ካልቸር አይደለም ደወይ ቡና የምናፈላበት የምንበላው እንጀራ። ስለዚህ እነሱም እንደዚህ ቡና እያፈሉ ማድረግ አለባቸው ወይም እንጀራ እንደዛ? ለምን ቡና ያፈላሉ? እኔ ማንነታቸውን ነው ማሳያቸው። ከዛ ይወደውት ካደረጉት ያንን ነገር ደግሞ አውል ቢ ፕራውድ ዋይ ኖት? ቡና ታፍላ ሴት ልጅ ቁጭ ብላ አበሻ ልብስ ለብሳ ዋይ ኖት? ኢሴ ካልቸር እኮ ምግብ እንጀራ የተለያየ ምግብ በትሪ እንበላ ነበረ። አዎ በትሪ እንበላ ነበረ እየተጎራረስን እንጀራ ስንበላ ምን የኛ አበላል እንጀራ ወይ እሱን ቢያረጉ ልጆቻችን ምንድነው ኢሳው ካልቸር እንኳን እነሱ እኮ ነጮችንም እያስተማርን ነው አሁን እግዚአብሔር ይመስገን። አንድ እዚህ ላይ የምጠቅሰው ነገር አለ። አንድ ህፃን ልጅ ቲክታክ ላይ አውጥተዋት ነበር ቤተሰቦቿ ቀርጸው እንጀራ ሁሌ እንጀራ ሽሮ እንጀራ አምታርዶ እንጀራ ምናምን ብላ የምትናገረው እና ማክዶናልድ መብላት እንደብቷል ዝም ብለሽ የሚባል ነገር አለ። አሁን ብዙ ሰው የመሳቅ ምልክት ነው ያደረገው። ግን ሺ ስታርድ ኦፍ ኢት በወለ ገባሽ። አንዳንዴ ልጆቹ እዚህ ሀገር የሚኖሩት ልጆች መብታቸውና እንትራቸው መጠበቅ ጥሩ ነው። አይ ኖ ጃንክ ፉድ ለጤና ጥሩ አይደለም ለምናምን ብለን እንትን ልንላቸው እንችላለን። ግን ዳዝሚን እኮ እንጀራ ብቻ እንበላለን አይደለም እኮ እዚህ መተን ውጭ ሀገር ቁጭ ብለን እኛም ይሰለቸናል እንጀራውን ለመናገር በላይ we don't eat always እንጀራ we eat different food አንዳንድ ቦታዎች ላይ እንትን አንበለው እንዲህ ነገሮች ብቻ። ለማንኛውም እኔ ሉጣሺ ፍርዬ ልጆች እየመጡ ነው፣ ባትሪ እያለቀ ነው። እናንተ እሰማችኋለሁ ከስር እስኪያልቅ ድረስ በላይ እየሰማው ነው ታቾኝ። እሺ ቴንክ ዩ ኤኒዌይ። እስቲ ሌሎች ቀጥሉበት። ትንሽ ቻሌንጅ ላደርጋት ፈልጌ ነበር ግን ያው ይቅር። ትንሽ በጣም ሴንሲቲቭ የሆነ ቶፒክ ነው። እኛ ራሳችንን አፕግሬድ ሳናደርግ ልጆቻችንን በሌላ ነገር ለመቅረጽ መሞከር በሲስተሙና የተወለዱበት ሀገር እያለ የእኛን እንዲከተሉ ማድረግ ሞር ኮንፊውዝድ እና ሞር እንትን ውስጥ ይከታቸዋል ብዬ ስለማስብ ነው ነገር የተናገርኩት እንጂ። ቴንክ ዩ በላይ። እኔ ይቅርታ አድርጉልኝ አንድ ነገር እኔ ብጨምር እዚህ ጋር የምለው ነገር አለና ስለ ሃሎዊን ስለተነሳ ማለት ነው። እኔም 2 ሴት ልጆች አሉኝ።
17 እና 15 ዓመት ልጆች አሉኝ እና ይሄ የሃሎዊን ኢሹ እኛም ቤት ስለነበረ ማለት ነው። ግን እኔ በምን መልኩ አስታረኩት መሰላችሁ? እንግዲህ ሶሉሽን ከሆነ እናንተም ልትጠቀሙበት ትችላላችሁ። አንደኛ ነገር ሃሎዊን ምንድን ነው ምን በዓል ነው የሚለውን ነገር እንትን አድርገናል፣ ዲስከስ አድርገናል። ትክክል እንዳልሆነ ያኔ የነበሩትን ኔቲቭ የነበሩትን የሬድ ኢንዲያኖቹን እንዴት አድርገው እንደጨፈጨፏቸው ያለውን ግፍ ማለት ነው እዚህኛ ባለንበት እሱን አወራን ማለት ነው። ከዛ በኋላ ግን አንድ ማንክደው እውነታ አሁን ሁላችሁም ወላጆች እዚህ ካላችሁ እንድትረዱ የምፈልገው ነገር ሁላችንም እንደ ሰው የሆነ ቦታ ቢሎንግ ማድረግ እንፈልጋለን። ላይክ አም ፓርት ኦፍ ዲስ ማህበረሰብ፣ በቃ እኔ አይ ቢሎንግ ሂር የሚል ስሜት እንዲሰማን ሁላችንም እንፈልጋለን። ስለዚህ ልጆቻችን ዴር ናት ኤኒ ዲፍረንት። ስለዚህ ትምህርት ቤት ስንልካቸው ኢማጅን ሌሎች የሃሎዊን ኮስቲዩም ለብሰው ሲሄዱ የኛ ልጆች ግን ያንን ነገር ላያደርጉ ነው ማለት ነው። እንደ ልጅ ያ ነገር የሚያመጣው በጣም ትልቅ አሉታዊ የሆነ ተጽዕኖ አለ። አንደኛ በሌላ ልጆች የመገለል ቡሊ የመደረግ፣ ከዛ እነሱ ራሳቸው ደግሞ እኛ ያነስንን እኛ we're not good enough የሚል አይነት ስሜት ልጆች ላይ ይፈጥራል ይሄ ነገር። ኦኬ። ስለዚህ እኔ እንደኔ የሚመስለኝ ሶሉሽን ብዬ ያረኩት ለልጆቼ ምንድን ነው ሃሎዊን ሲደርስ በእኛ ካልቸራል በሆነ ወይ ለብሰው እንዲሄዱ አረጋለሁ። አሁን ለምሳሌ እንደ ኩዊን ሺባ ሴቷ ልጅ አበሻ ቀሚስ ካባ ምናምን አድርጋ በስነስርዓት ያገሯን ሰው ሬፕሬዘንት ታደርጋለች። ሌላ ባህላዊ የሆኑ አለባበሶች ከብሔር ብሔረሰብ ማዕት አለን አይደለም። ስለዚህ ልጆቻችንን ከስር ጀምረን ሬፕሬዘንት እናድርግ ሀገራችንን፣ እንደዛ እየለበሳችሁ ሂዱ ብለን ያንን አይነቱን ነገር ኢንካሬጅ ማድረግ እንችላለን። ኦር ደግሞ ግዴታ እኮ ይሄ የሆነ ሰይጣናዊ የሆነ ኮስቹም ለብሰው መሄድ የለባቸውም አሉ። አሁን ከካርቶን ፊልሞች ላይ ለምሳሌ የሚወዷቸው ካራክተሮች ካሉ ያንን አይነት አለባበስ ማልበስ እንችላለን፣ ልጆቻችን ኢንክሉድድ እንዲሆኑልን። ያ ግን ባልሆነ ቁጥር ዛሬ ኮንትሮል ማድረግ ስለምንችል አታከብሩም ልንላቸው እንችላለን። ነገስ ግን ትንሽ እድሜ ሲጨምሩ 15 16 ሲሆኑ እኮ ከቤት ተደብቀው እየወጡ እንደዚህ አይነት ኢቨንቶችን እያከበሩ የሚመጡ የአበሻ ልጆች የሉም እንዴ? ይህንን በምናደርግ ሰዓት እኔ የሚመስለኝ እንዳውም የበለጠ ድልድዩን እየሰበር ነው ከልጆቻችን ጋር ያለንን የኮሚኒኬሽን። ልጆቻችንን በተወሰነ መልኩ እኮ ሚት ማድረግ አለብን። አረረም መረረም የምንኖረው በሰው ሀገር ነው። ኦኬ። ስለዚህ ዝም ብለን ሁሉን ነገር አጥር ሰርተን ኖ ከዚህ መውጣት አትችልም ልንል ልጆቻችንን ፌር አይሆንም። ኤንድ ዊ ዊል ሉዝ ደም፣ ልጆቻችንን ደግሞ እናጣቸዋለን። ይሄ ከሚሆን ግን በዘዴ እኛ እኮ ነን ዘዴኛ መሆን መቻል ያለብን። ልጆቻችንን አሁን ባልኳችሁ መልኩ አድርገን ግዴታ እንዳልኳቸው የሚያስፈራራ ማስክ ምናምን እንዲያደርጉ አይደለም። ከልጅነታቸው ጀምረን ግን ይህን ኮንቨርሴሽን ካደረግን አሁን የኔ ልጆች ዴር ቲኔጀርስ ግን ሃሎዊንን ከጓደኞቻቸው ጋር ሲያከብሩ አክሴፕተብል የሆነ ለእነሱ የሚመጥን አይነት ልብስ ለብሰው ይወጣሉ። አለቀ ነገር። ይሄ ኦልሬዲ የተዘረጋ ሲስተም ስለሆነ እነሱም ከዛ አይወጡ። መጀመሪያውኑ ነው መስመሩን ማስተካከል ያለብን እንጂ ምንም አይነት ኮሚኒኬሽን ሳይኖር መተን የሆነ ሰዓት ላይ እኛ ያልነው ነገር ብቻ ይሁን ስንላቸው ልጆቹም ከፍ ካሉ በኋላ የራሳቸው ማንነት ያበጃሉ። ይህንን መርሳት የለብንም። ልጆቻችን እኛ ወለድናቸው እንጂ እኛን አይደሉም። እኛ የሚመስለን ምንድን ነው? በቃ ቤዚክሊ ልጄ ጥሩ ሲሆን እኔ ጥሩ ነኝ። ያ ነው አስተሳሰባችን። ልጄ መጥፎ ከሆነ ኢት ሚንስ አም ባድ ፐርሰን። እንደዛ አይደለም የሚሰራው። ወይ ልጄ ዶክተር ስለሆነ ኦኬ የዶክተር ልጅ ነኝ። እኛ አይደንቲፋይ የምናደርገውና ነገሮችን በትክክል የምናይበት መስመር መስተካከል አለበት ብዬ እኔ በጣም እመክራለሁ በዚህ አጋጣሚ። እና ፕሊስ ልጆቻችንን እንረዳቸው፣ እንቅረባቸው። የምግቡንም ነገር ቢሆን የባህላችንን እንዳለችው ነው። እኔ አሁን ከሄሉ ጋር እስማማለሁ በዚህ። እኛንን መጀመሪያ ካልቸራችንን ቤት ውስጥ እያደረግን የምናስለምዳቸው የአበሻውንም በዓል በማክበር ቴሌቪዥን በመክፈት ቤት ውስጥ በዓል ሲሆን የመስቀል አከባበር እንዴት ነው፣ የአዲስ ዓመቱ የምኑ እያልን ልጆቻችንን ለባህላቸው ቅርብ ልናረጋቸው የምንችለው እኛንን ብንፈልግ አማርኛ ቁጭ አድርገን እኔ አውቃለሁ አሁን ለንደን የሚኖሩ ጓደኞቼ ልጆቻቸውን በስነ ስርዓት ቁጭ አድርገው ጧጧት እንደውም ትምህርት ቤት ከመሄዳቸው በፊት ቁጭ አድርገው አማርኛ መጻፍና ማንበብ አስተምረዋቸዋል። በቃ እንደ ራሳችን ዴዲኬሽን ነው። እኛ ልጆቻችንን እንዲሆኑልን የምንፈልገውን ነገር ካደረግን
እኛ ኮንሲስተንት ሆነን ካስተማርናቸው ልጆቹ ከዛ ፈቀቅ የሚሉበት ምንም ምክንያት አይኖራቸውም። ግን እንደተባለው ደግሞ ምን አንርሳ፣ የሰው ሀገር ላይ ነን ያለ ነው። ልጆቻችንን አንበድላቸው በዛ መጠን እና ይህንን እናስተውል እላለሁ። እንዴት አደራችሁ? ሰላም ነው? በጣም ቆንጆ አድርገሽ ነው ያስቀመጥሽው። ከእህቴን በዚህ ነበር ቻሌንጅ ላረጋት ያሰብኩት። በሌላ ነገር በከስተም የሚደረጉ ነገሮችን በተለያዩ ነገሮችን እንትን አድርገን ልጆቻችንን እንትን ማለት ነው። ለምን ብቸኛ እንዳይሆኑ ትምህርት ቤት ውስጥ ምን ሰራችሁ፣ ምን አደረጋችሁ? ልጆች ይጠያየቃሉ። ሞር እኮ ጊዜ የሚያጠፉት ትምህርት ቤት ውስጥ ነው። እነዚህ ልጆች የከለከልናቸውን ነገሮች ሁሉ ትምህርት ቤቱ አንተ አላደረግም እንደዚህ ምናምን የሚባለው ነገር አለ። እነዚህ ልጆች የተወለዱት አሜሪካን ሀገር ነው። በአሜሪካን ሲስተም እናሳድጋቸው። የሚሆንና የማይሆነውን ነገር በአሜሪካን ውስጥ ያሉትን ነገሮች ይታል። ከዛ ውጭ ካልቸር፣ ይሄ ቡናውም ሻዩን ምኑንም አሩሃም ነው ፕሮብሌም። ግን ልጆችን ኮንፊውዝ እንዳይሆኑ እናርጋቸው ያልኩ ለዚህ ነው። ከሌላ ጋር እንግዲህ ሌላ ጊዜ በደንብ እንትን እንላለን። ግን ዜማ በደንብ አስቀምጠሸዋል ልል የፈለግኩትን ነገር። ስለዚህ ቀጥሉበት። በጣም አመሰግናለሁ። እንዴት ናችሁ? ሰላም ነው? ይሰማል? ቤተሰብ ፍሬ እንዴት ነሽ? ዳላክ እንዴት ናችሁ? ሁሉ ሰላም ነው? ሰላም በጣም ሰላም ዲጄ ሰላም። ዋትስአፕ ማን አለን። ዛሬ አሪፍ ቶፒክ ነው ይሄ፣ በጣም ኢንተረስቲንግ ስለሆነ ነው የገባሁት እና የኔ ደግሞ ፊድባክ ምንድን ነው በዚህ ጉዳይ። አሁን ዜኒ ያለችው በላይ ያለው ጋር ሞር ሪሌት ማድረግ ሰው ነኝ። ብዙ ጊዜ ያው ሰው አሜሪካን ሀገር ሲኖር ወይ ዩሮፕ ሲኖር ቤተሰብ ያለበትን ሀገር የመርሳት ነገር አለ። ኦብዘርቭ ማደርገው ማለት ነው። ማለት አንተ አሁን ለምሳሌ ጠዋት ተነሳ ልጅህን ማለት አሁን ስለ አሜሪካን ፉትቦል ከምታወራው ይልቅ አሁን ስለ ጎርጊስ እና ስለ ቡና ብታወራለት አሜሪካ ቁጭ ብሎ ይሄ ልጅ በጣም ኮንፊውዝድ ነው የሚሆነው ነው። ወይ ደግሞ ስለ አሜሪካን ባስኬትቦል ምናምን ከማውራት ወይ እሱን ኤክስፖዝ ከማድረግ ይልቅ የሀገርህን ይዘህ የመጣኸውን ነገር ለማሳየት መሞከር ልጆችን አላስፈላጊ ኮንፊውዥን እና አነሰሰሪ ነገር ነው። ምክንያቱም እኛ ልጆቻችን የወለድነው አሜሪካ ወይ ዩሮፕ ምናምን ነዋ። ስለዚህ እዛ ሀገር ውስጥ ያለውን ነገሮች መጀመሪያ ቤተሰብ ራሱ ምን ያህል ኤክስፖዝድ ነው ለእንትኑ ማለት ለዛ ሀገር ካልቸር፣ ለዛ ሀገር ሲስተም፣ ለላንጉቹ፣ ለካልቸሩ፣ ለምግቡ፣ ለባህሉ፣ ለብዙ ነገር ማለት ነው እና ቤተሰብ ራሱ ለዛ ነገር ራሱን በደንብ ኤክስፖዝድ ሳያደርግ እና እንትን ሳይል ከኢትዮጵያ ይመጣል። ከዛ በኋላ ልክ እንደ ኢትዮጵያ አድርገው ልጆች ማሳደግ ይፈልጋሉ። ከዛ ልጆቹ የዚህንም መያዝ ይፈልጋሉ። ደግሞ የሚያስቀው አሁን እነዚህ ነጮች እነዚህ እንትኖች የሴጣን ምናምን ይላል። ቤተሰቡ እኮ ተሰዶ የመጣው እኮ ነጩ የዘረጋው ሲስተም ላይ እና የነጩ ሀገር ላይ ለመኖር ብሎ ነው የመጣው ከኢትዮጵያ ማለት ነው። ከዛ እንትን የማድረግ ነገር ያንን ማለት የማጣጣል ነገር አያለው ብዙ ቤተሰቦች ላይ ማለት ነው። ይሄ አሁን ሮንግ ነው ነው። አሁን ለምሳሌ ምንድነው የሚባለው ሃሎዊን የሚያከብር ብዙ ልጆች ያከብራሉ እዚህ ሀገር ላይ እና እኔ አሁን ልጄ ሲያከብር ስፓይደር ማንን ለብሶ ነው የሚያከብረው። ካርቱን ካራክተር ነው። ስፓይደርማን ማን ነው ብትል ስፓይደርማን በካራክተሩ ላይ ኢቭልን ወይም መጥፎን ነገር የሚታገል የሆነ ልጅ ነው እዛ ላይ ካራክተሩ ማለት ነው ሙቪው ላይ እና ይህንን ካራክተር ወዶት ለብሶት ሲሄድ ይሄ ልጅ ምንድን ነው ይሄ ልጅ አሁን ምንድን ነው አይነት ካራክተር ይዞ ነው የሚሄደው? ጀግና የመሆን መጥፎ ነገሮችን የመታገል የተበደሉ ሰዎችን ሄዶ ዲፌንድ ማድረግ ካራክተር ነው። አየህ እና እንደዛ ነው አሁን ልጆቹንም ማሳየት ያለብን ነው። የሚፈልጉትን የካራክተር የሚፈልጉትን የካርቱን ካራክተር ልብስ አድርገን
ሃሎዊን ማለት ጀስት ልጆች የምትፈልጉትን አይነት ልብስ ለብሳችሁ የምታደርጉት የካርቶን ካራክተር ብላችሁ ልጆቻችሁን ሌፍት አውት እንዳይሆኑ ገብተዋል። ሌፍት አውት ማለት ከጓደኞቻቸው ተለይተው እንዳያድጉ መርዳት ያስፈልጋል ነው። ምክንያቱም አሜሪካን እየኖር አስተሳሰባቸው ሁሉ በብዛት ኢትዮጵያ ውስጥ ያለ ፓረንት ይበዛል። ማለት ልጆቹ ስለ ኢትዮጵያ ማወቅም አይፈልጉ መስማትም አይፈልጉ ሆነስትሊ ማለት ነው። ላይክ ከሆነ ኤጅ በኋላ ስፔሻሊ ኢትዮጵያ ራሱ ይዘናቸው ስንሄድ when are we going back to the US ነው የሚሉት የኔም ልጆች የእህቶቼም ልጆች ምናምን ማለት ነው። የሚገርማችሁ ምንም ኢንተረስት አያደርጋቸውም። ለእኛ ነው እኛ ተወልደን ያደግንበት ስለሆነ እትብት የሚባለውም ነገር ሊሆን ይችላል መሰለኝ። ሁሌ እዛ ነን ያለ ነው። ለምሳሌ መንገዱን አይወዱትም። መንገድ ላይ የሚያዩት ነገር ለማኙ ምናምን በቃ የሚያዩት ነገር በቃ ብዙ ነገር አይመስጣቸውም። ሆነስትሊ በቃ እነሱ የሚፈልጉት ወደ ነበሩበት የተወለዱበት ሀገር ነው መሄድ የሚፈልጉት። የፈለገው እንዲያውም በቃ እዛ ከሚገባው በላይ እንግዲህ በሚቻለው አኮመዴት ተደርገው ማለት ነው። ላይክ ጥሩ ቤት ተደርጎ ምን ተብሎ ምን ብሎ እንዲያውም አይደለም ስለሰራሽ ስላልሰራሽ አይደለም እንዴ ተወልዶ ያደጉበት ነው። ቆይ ልንገርሽ ኖ አሁን ጀምሮ መስራት ስፔሲፊክሊ አለብን። እኮ ኤግዛክትሊ አሁን አንቺ እኛ የምንሰጣቸው ነገር ለምሳሌ የኢትዮጵያ ለምሳሌ ኤክስፖዝድ እንዲሆኑ ነው የወሰድናቸው አይደል? እንዲያዩ ሀገራቸውን ምናምን የአያቶቻቸውን የእናት አባቶቻቸውን ሀገር እንዲያዩ ትሄዳለሽ። ግን ልጆቹ ምርጫቸው ካልሆነስ እንዴ በቃ ማስገደድ አትችይም እንዴ ማስገደድ አትችይም። በቃ if they don't want to if they don't want to go back to Ethiopia they don't want to go back, that's it። ነገርኩሽ እኮ ሪዝኑ። ለምሳሌ አንዴ ልግባ። ፖሉሽን ይልሻል። አሁን ለምሳሌ ፖሉሽን አሉን። ፖሉሽን የምን ፖሉሽን? እንደዚህ በጣም ይሄ ከመኪና ውስጥ የሚወጣው ጭስ በጣም አፈነን። አንድ መንገድ ላይ ለማኝ ይሉሻል፣ አቧራ ከእንደገና መንገድ ላይ እንደዚህ ሆምለስ ምናምን ያሉ ማለት ነው አዲስ አበባ ውስጥ ምናምን ነገር ሲያዩ ከእንደገና አሜሪካን ሀገር እንደዛ የለም፣ ፖሉሽን የለም። እንደምትኖሪበት ቦታ ይወስነዋል። ኧረ በየቀኔ ለመጀመሪያ ጊዜ ነው አሁን ግን ሀሳቤን አልጨረስኩም፣ ኢንተራፕትድ እየተደረግኩ ነው። አይ ኢንተራፕትድ ሳይሆን የምታነሳው ሀሳብ የሚያስተምር አይደለም። ይሄ ማጥላላት ነው፣ ሀገርን የማጥላላት አይደለም፣ ለልጅ ለአዋቂም ጭምር ሀገርን የማጥላላት ነው። ይሄ እኮ ይኸውልህ ምንድን ነው መሰለህ አንተ አገሬን አንተ አሁን እወዳለሁ ለመጀመሪያ ጊዜ ነው ስማ እየሰማህ። አንተ ልትወድ ትችላለህ፣ ግን ልጆችን ልታስወድዳቸው የምትችለው ራስህ አንተ ነህ። ነህ። አንተ ውስጥ ይሄ ውሸታውን ስላለ ነው። በመደበቅ ልጆቼን አንተ ላስወድድ ውስጥ ይሄ አልችልም። ስላለ ነው ልጆቹ ውስጥ ስማ ይሄ አንተ የተፈጠረው። እኮ ይኸውልህ ውሸት አይደለም። የምታሳያቸው የምትወስዳቸው ቦታ ነው። ቆይ ይሄ ገጠር ነው እንዴታቸው የምትሄደው? አዋራው እንደዛ አስቸገረ ነው ምናምን ነው። አዲስ አዲስ አበባ አበባ ውስጥም ከሆነ አንተ አዲስ አበባ በጣም ብዙ ከሆነ ይሄን ቆሻሻ ያህል አለ በምትለው አዲስ ደረጃ አበባ ውስጥ። የለም። እዚህ ሊኖር ከሆነ ይችላል ግን ሊቤሪያ ካለ በየቦታው የምታየው ነው አይደል እንዴ? እንኳን ሌላው ዜጋ ሀበሻውም ጭምር በየቦታው በየመንገዱ ላይ እየለመነ እየጠየቀ ነው የሚያልፈው አይደለ? የምታነሳቸው ነገሮች በሙሉ እዚህ አሉ። አብረን ነው የምንኖረው እኮ የምናያቸው ነገሮች ናቸው። ምንም የተለየ ገነት ውስጥ አይደለም የምንኖረው። ኢትዮጵያም ደግሞ አሁን ደግሞ ባለችበት ደረጃ አዲስ አበባ በተለይ እንደዚህ የሚያስብል አይደለም። ምናልባት ድሮ በፊት ሳትወጣ በፊት ከነበረ ሊሆን ይችላል ከ10 ከ20 ዓመት በፊት አይ ከነበረ 10 ዓመት የተወሰነ አይባልም ነገር ግን ሊኖር ላይክ ይችላል። አሁን ግን እንደዚህ የሚያስብል ደረጃ አይደለንም ነው የምልህ። ለልጆች እንዴ አሁን እኔ እኮ ልጆች እንደውም እኔ እኔ እኮ እየነገርኩ ከአንተ ያለው የመጀመሪያ ነው ስሰማ ልጆች ኢትዮጵያ ሄደው መምጣት እንደውም እንደማይፈልጉ ነው። እኔ አጠቃላይ ያለኝ እንትን
ልጆች ኢትዮጵያ ሄደው መምጣት አይፈልጉም። በጣም ብዙ ነገር ምቾት ነው ያላቸው ኢትዮጵያውያን። በተለይ ደግሞ ጥሩ ቤተሰብ ካላቸው አያት፣ አጎት ምናምን እንደዚህ ካላቸውን ጥሩ ነገር ካገኙ መምጣት እንደውም ወደዚህ እንደማይፈልጉ ነው የማውቀው። ስለዚህ እኮ አንተ የምታውቀው ነው። እሱ እኮ አንተ የምታውቀው ነው። እኔ ደግሞ የልጆቹ ኤክስፒሪየንስ ያደረጉትን ነው እየነገርኩ ያለው። ወንድሜ ላይ ካልወደዱት አልወደዱትም ነው። በግድ ለምን አልወደዱም በቃ እኔ እሱን ነው የምለው። ከፍላጎታቸው ውጭ የሚሆን ነገር የለም። አልወደዱትም። አይደለም መስራት አለብን ከልጅነት ጀምሮ እንዲወዱት ማለት ካልወደዱ አልወደዱትም። እዚህም ሲመጡ እኮ በላይ ይኸውልህ፣ እዚህም ሲመጡ እኮ የማይወዱ ልጆች አሉ። ይህንንም ሀገር እኮ ብርዱን አይወዱትም። የሆነ ነገር ሲስተሙን እኮ አልወደዱትም። ሲረብሿቸው ታዲያ ምን ይሆን? የማይወዱት እኮ አሉ እኮ አይደል? ታዲያ ካልወደዱ አልወደዱም ነው። እዚህም ካልወደዱ አንተ የምትሰጣቸው ነው። አንተ አሁን ነው ይሄ አይደለም ብለህ ነው ይሄ ነው የአየር ሁኔታ ይሄ ነው የእኛ የመጣንበት ምክንያት ይሄ ነው እንድትማሩ እኛ እንዲያውም ብለህ አግባብተህ ስትነግራቸው ልጆች አንተን ነው የሚቀበሉት ነው። እስካሁን ሲነገር የነበረው ወላጆች ለልጆች የሰጠናቸውን ነገር ነው ይዘው የሚያድጉት ስንል ነው እስካሁን የነበረው። ስለዚህ ቤት ውስጥ የሚወራውን ነገር እኮ ነው ወጥተው ከልጆች ጋር ከትምህርት ቤት ሄደው የሚያወሩት። ከትምህርት ቤት ይዘው የመጡትን ለአንተ ይነግሩሃል። አንተ ቅርበት ካለ ከቤት ልጆች እያንዳንዱ ባህሪ ከቤት ይዘው ይወጣሉ። እዛ ሁሉም ሰው ሁሉም ልጅ እኮ እዛ የሚፈጥረው አይደለም ባህሪ። ሁሉም የነጩም የምኑም የጥቁሩም ልጅ እኮ ከቤቱ ይዞት የወጣውን ባህሪ ነው ትምህርት ቤት ላይ የሚያንጸባርቀው። አዲስ እዛ ጋር የሚያገኘው የለ። የኛ ብቻ እንደዛ ማለት አትችልም። የኛም ልጆች ይዘው ሄዱ። ልጆቹ ትምህርት ቤት ሄደው ማለት ነው ልጆች ከሚውሏቸው ልጆችና ከሚያዩት ነገርም ይዘውት የሚመጡትን ባህሪ አለ ወደ ቤት ማለት ነው። ከቤቱ ነው እኮ ይዞ የሚመጣው። አንተ የምትለውም ልጅ ልጄን አበላሸው የምትለውም ልጅ ከቤቱ ከሚያየው ባህሪ ከእናት ከአባት ከወንድሙ ማለት ልጆች የቤት ውጤት ብቻ ሳይሆን የኮሚኒቲ ከሚኖሩበት ኤሪያ ከብዙ ነገር ኤክስፖዝድ ከሚሆኑት ነገር እያዩ ከሚያድጉት ነው የዛ ውጤት ናቸው እንጂ ቤት ውስጥ ያው ቆልፍህ ልጅን ልታሳድግ አትችልም። ኦብቪየስሊ ማለት ነው። ማለት ልጅህን እስከተወሰነ እድሜ ቤት ይሆናል። ከዛ ትምህርት ቤት ይሄዳል። በትምህርት ቤት ጉዞ ውስጥ ብዙ ነገር እያየ ያድጋል። ገብተዋል? ብቻ የኛ አሁን ሀላዊንም ላልከው ልጁን እስከ መቼ ነው ስፓይደርማን ያለቀ የምታሳድገው? እስከ መቼ ልጁ አሁን ለምሳሌ የኛ ስህተት ማለት ነው የሀላዊን መሰረቱን ካልነገርከው በስተቀር ሀላዊን እኔ አሁን ልጅ በጣም ልጅ ስለሆነ እኔ በዚህ ሰዓት ላይ ንገር የሰይጣን ነው ምናምን ብለህ እንትን አትልም። ገባህ? እኔ እኮ ሀሳቤን ሳልጨርስ ነው የተቆራረጥኩት ባይ ዘ ወይ ማለት ነው። ኖ ይሄ እኮ ለክርክር አለም። የእኔን ሀሳብ አወራለሁ፣ ከዛ ጥያቄ ያለው ሰው ይጠይቃል እንጂ አንቺ ኢንተራፕት አደረግሽኝ፣ እሱ ኢንተራፕት አደረገኝ። I was interrupted rudely ማለት ነው። that wasn't fair። ሀሳቤን ክሮስ አላደረኩም፣ አልጨረስኩም። ገብቶሻል? Thank you ኤኒዌይስ እኔ አሁን እያልኩ ያለሁት ልጆች የሆነ ኤጅ አለ። ሁሉም ልጅ ገና አሁን እኔ ልጅ ነው በዚህ እድሜው ሃሎዊን አታከብርም የሰይጣን ነው ምናምን ልለው አልችልም። ይኖረም የራሱን ሳይኮሎጂ በጠበቀ መልኩ ከልጅ ጋር ይጋራ ሀቭ ቱ ወርክ አውት። ምንድነው የምትለው ልጅህን? አሁን በዚህ እንትን ነው ስ ኮስቲዩም ፓርት እንትን ነው ቀን ነው ጀስት ልጆች የሚፈልጉትን ካርቱን ካራክተር ልብስ ለብሳችሁ ትወጡና ዝም ብላችሁ እንጆ አድርገህ ትመጣለህ የሚል አይነት ሜንታሊቲ ነው አሁን የምሰጠው ማለት ነው። በቃ እንደዛ ያደርጋል፣ ይለብሳል፣ ይወጣል፣ እንደዚህ ይዞራል፣ ከረሜላ ምናምን ይሰጠዋል፣ ይመጣል። በቃ አለቀ። ይሄ ነው የሚሆነው ማለት ነው። ወደፊት እያደገ ሲመጣ ኤጁ ላይ ሲደርስ እንደዚህ ነው። ይሄ ነገር ከዚህ ጋር የተያያዘ ነገር ስለሆነ ባታከብረው ይሻላል ዋት ዱ ዩ ቲንክ ምናምን እያልክ ሳይኮሎጂካሊ ትሰራለህ ማለት ነው። አሁን ግን በዚህ እድሜው ጓደኞቹ እየሄዱ አይ አንተ አትሄድም የሰይጣን ነው ብዬ ቤት ውስጥ ብዘጋ ይሄ ልጅ ምንድነው የሚሆነው? ሌፍት አውት ሆኛለሁ ምክንያቱም ኔክስት ላይ ትምህርት ቤት ይገናኛሉ። ትላንት እኮ እንዲለብሰን ሄደን እንደዚህ አይነት ከረሜላ ተሰጠን እንደዚህ ሆነን እንደዚህ እያሉ ሲያወሩ ይሄ ልጅ
ምን ይሰማዋል? ተከልክያለሁ እንዴ እኔ ምን ቢጎለኝ ነው ምናምን እያለ የሳይኮሎጂካል ፍራስትሬሽን። እኔ ግን ራሴን እዚህ ጋር እያረካው ነው። ምን ብዬ ልጄ እኮ ከሴጣን ከምናምን ኤክስፖዝድ አልሆነልኝም ብዬ የራሴን ስሜት እንትን ብያለሁ ማለት ነው፣ ጠብቄያለሁ። የልጄን ስሜት ግን አልጠበቅኩለትም። ለምሳሌ ልጄ ኢትዮጵያ መሄድ አልፈልግም፣ በቃ እኔ አቧራ አለ ጭስ አለ ምናምን በቃ አልፈልግም ካለኝ በቃ አትፈልግም አትሄድም፣ በቃ እዚሁ አለ ሪዞርት እየወሰድኩ እንደዛ ሊል የቻለው ካስተዳደጉ ምንም ነገር እየነገርከው ስላላደገ ነው እኮ እያልን አይደለም። እዚያው ለምሳሌ ማለት ነው እዚህ እያለን አሜሪካ እያለ ለምሳሌ ቤተክርስቲያን እንደዚህ የኢትዮጵያ ካልቸር ነገሮችን ያያል። ማየትና መንገድ በጣም የሚለያየው። ልንገርሽ አሁን በቃ አሁን ልጁ ኤክስፖዝድ መሆን አልሆነም፣ በዚህ ሰዓት ላይ ግን አልሄድም ካለኝ አሁን ኢትስ ኖት ዘ ራይት ታይም ብዬ ስለማስብ የልጄን ፊሊንግ ኪፕ ማድረግ አለብኝ። ዩ ሃቭ ቱ ሊስን ቱ ዩር ኪድስ። ልጆቻችሁ የሚሏችሁን ነገር ስሟቸው። ግን እንዲወዱትና መሄድ አልፈልግም ካለሽ አታስገድጁ፣ አትውሰጁ። መሄድ አልፈልግም ካለሽ ቀስ እያልሽ ግን ወርክአውት ማድረግ ትችላለሽ። ይሄ ለምንድን ነው መሄድ ያልፈልገው ምን አይቶ ነው ምናምን እያልሽ ቀስ እያልሽ ከዛ ወደፊት ሲያድግ አገሪቷ እኮ አሁን እየተለወጠች ነው። ብዙ ነገር ለውጥ አለ። ኢንፍራስትራክቸሩ ምናምን ጥሩ እየሆነ ነው። ስለዚህ አሁን ብንሄድ ጥሩ ነው፣ እንደዚህ ያደርግልሃለሁ ምናምን እያልሽ ደግሞ ያንን መጥፎ ኢሜጁን በጥሩ ለመቀየር ጊዜ ወስጄ እሰራበታለሁ እንጂ አሁን አልሄድም ካልኩት እንዴት አትሄድም ብዬ ለእኔ ስሜት ብዬ እዛ ጋር እሱን ፑሽ ማድረግ ግዴታ የለብኝም። ለምን አስገድደዋለሁ ነው። ልጆቻችሁን አታስገድዷቸው። በተቻለ አቅም ኢንተግሬት አድርጉ። ሀገሪቷ ውስጥ ያለውን ካልቸር ጋር አብራችሁ ወርክአውት ለማድረግ ሞክሩ። አሜሪካን ፉትቦል ክሪቲሳይዝ የሚያደርግ ሰው አለ፣ አሜሪካን እየኖሩ ማለት ነው። አበሾች ግን ልጆቻቸውን የወለዱት እዚህ ነው። ልጆችሽን ወልደሽ ስለ አሜሪካን ፉትቦል ቤተሰብ ራሱ ጉግል አድርጎ ሪሰርች ሰርቶ ምንድን ነው ምናምን ብሎ ስለ አሜሪካ ካልቸር፣ ስለ አሜሪካ ሂስትሪ ሚውዚየም መውሰድ። ልጆቻችሁ ወደ ሚውዚየም ወስዳችሁ ልክ እንደዛ እንደምናደርገው የኢትዮጵያንም ሂስትሪ ለምንድን ነው ስለ ኢትዮጵያ በጣም የምትጨነቂው? ልጆቹ እኮ ኢትዮጵያዎች አይደሉም። እንኳን ልጆቹ እኛ እንኳን እኮ መተናል አሜሪካን አይደል እንዴ? አሜሪካን እኮ መተን 20 ዓመት ኦልሞስት ኖርን እኮ። ኢትዮጵያ እንደማንመለስ ማንነታቸውን ማወቅ አለባቸው። ምንድነው ማንነታቸው? ልጆቹ አሜሪካዊ ናቸው። አሜሪካን ኢትዮጵያኖች ናቸው። በተወሰነ መልኩ የኢትዮጵያ ካልቸር ኤክስፖዝ ልታደርጋቸው ትችላለች እንጂ ልጆቹ አሜሪካዊ ናቸው። በቃ የአሜሪካ ካልቸር አሜሪካዊ ናችሁ ብለን እናሳድጋቸዋለን። የአሜሪካ ባህል እናሳያቸዋለን። እስከ መቼ ድረስ ነው? እስከ መጨረሻው ነው እንዴ? ልጆቹ እኮ አሜሪካዊ ናቸው እንጂ ኢትዮጵያኖች አይደሉም። ኢትዮጵያኖች አይደሉም። ምንም አትነግሪኝም። ልጆች ኮንፊደንስ አይኖራቸውም። ኮንፊደንስ የማይኖራቸውማ ኮንፊውዝድ እያደረጋችሁ ስለምታሳድጓቸው ነው። ኢትዮጵያዊም አይደሉም ወይ አሜሪካዊም አይደሉም። መሀል ላይ ይሆናሉ። ልጆቹ ከሁለት ያጣ ነው የሚሆኑት። ገብቶሻል? እኔ ልንገርሃ እንደምትነግሪኝ ስለ በሪያሊቲ እያየሁ አይደል እንዴ? የኢትዮጵያ ልጆች እኮ አሁን በብዛት ስታያቸው እዚህ ሀገር የተወለዱ በአሜሪካን ካልቸር አድርገሽ ካላሳደግሻቸው ልጆቹ ምንድን ነው የሚሆኑት? አንቺ ስለ ጎርጊስና ስለ ቡና ልጅሽን ታወሪዋለሽ ለምሳሌ ማለት ነው። ስለ ጎርጊስና ቡና የምታወሪለት የአሜሪካ የተወለደ ልጅ ምኑ ነው? ምንም ማለት ነው። ታወራለታለህ not only from ኢትዮጵያ ማውራት ብቻ ሳይሆን የአሜሪካን ካልቸር ኤክስፖዝድ ማድረግ አለብሽ ልጅሽን ወስደሽ። ገባሽ? የአሜሪካን ፉድ፣ የአሜሪካን ካልቸር፣ የአሜሪካ ሂስትሪ፣ የአሜሪካን ትምህርት ኤክስፖዝድ እያደረግሽ ማወቅ ብቻ ሳይሆን አብረሽ ማድረግ አለብሽ። እንደ በማንነቱ መኩራት አለበት። እኔ ሀበሻ ነኝ፣ እኔ አፍሪካዊ ነኝ፣ እኔ ኢትዮጵያዊ ነኝ ማለት አለበት ነው። የኢትዮጵያ ካልቸር ኦኬ ኤክስፖዝ እድሜ ላይ ሲደርሱ ማንነታቸውን በጣም ነው የሚያፍሩበት። አንድ ነጭ ጓደኛ ይዛሉ፣ አንተ አሜሪካዊ አይደለህም ይለዋል። ኖ እኔ የተወለድኩት እዚህ ነው፣ እናትና አባቴ አሜሪካ ነህ ብለውኛል። ስለዚህ የአንድ ነጭ ልጅ የአንቺን ልጅ አሜሪካዊ አይደለም የሚለው ሜቢ አሜሪካኖች የሚያደርጉትን ነገር ስለማያደርግ ይሆናል። ገባሽ? ለምሳሌ he doesn't know how to play basketball, he doesn't know how to play እንትን የሆነ ነገሮችን ኤክስፖዝ እያደረግሽ ካላሳደግሽው
በኢትዮጵያን ሜንታሊቲ እያሳደግሽ ሁለቱንም ልጅሽን የሰዎች አሜሪካን ሀገር ማስረዳት ኮንፊውዝድ ይሆናል። በቃ ኮንፊውዝድ ይሆናሉ ልጆቹ። ኮንፊውዝድ አይሆኑም። ኮንፊውዝድ ማንነቱን ስለሆነ እያወቀ ካደግ አዎ እኔ አሜሪካዊ አይደለሁም፣ በቃ እኔ ኢትዮጵያዊ ነኝ። አዎ ግን ስለ አሜሪካ ያገባኛል የአሜሪካን እኮ የሚል እየኖሩ ማስረዳት ቋንቋ የማይችሉ እኮ አባትና እናቶች እኮ አሉ። ቋንቋ ማወቅም የማይፈልጉ ማለት ነው። እሱ 20 ግድግል ዓመት አይደለም። 15 ዓመት ቋንቋ ኖረው ማወቅ ቋንቋውን ራሱ መማር የማይፈልጉ አሉ። ለምሳሌ ማለት ከልጆቻቸው ጋር እኮ መግባባት የሚቸግራቸው አሉ። ባይ ዘ ወይ ዚስ ኢዝ ኖት ኦንሊ የኮሚኒቲ የኢትዮጵያ ኮሚኒቲ ችግር ሳይሆን የስፓኒሽ እና ላቲኖም ኮሚኒቲ ችግር ነው። ለምሳሌ ቋንቋቸውን ስፓኒሾች ማስተማር ነው። ስፓኒሾች በቋንቋቸው ልጆቻቸው መምከርም መንገርም እንዲችሉ ቋንቋቸውን ማስተማር፣ እዛ ላይ መድከም። ልጆቻችን አይጠፉም። ቤተሰቦች ራሳቸው ችግራቸው ነው እኮ የምልሽ። አሁን የቤተሰቡ ችግር ምንድን ነው? ራሱ ለዛ ለሚኖርበት ሀገር ራሱን ኤክስፖዝ ስለማያደርግ ራሱን ለዛ ሀገር ስለማይሰጥ ግማሽ ልቡ ወይም ከግማሽ በላይ ልቡ ያለው የመጣበት ሀገር ነው ያለው። ገባሽ? ገዛ ኢትዮጵያዊ ነን ሀገራችን ነው። ለምንድን ነው የመጣው? ኢትዮጵያዊ ከሆንሽና ሀገርሽን በጣም እንደዚህ የምትወጂ ከሆነ ማን ተሰደጃለሽ? እዛው አርፈሽ መቀመጥ ነው እንዴ? ተሰደሽ ከመጣሽ ደግሞ አርፈሽ የዛን ሀገር ካልቸር ሪስፔክት አድርገሽ መማር አለብሽ። ማንነቴን ልቀይር አለብሽ። አልመጣሁም። ማንነትሽን መቀየር አይደለም ከምትኖሪበት ሀገር ጋር ግን አዳፕት አድርገሽ መኖር ግዴታ አለብሽ። አዳፕት አስኬደዋለሁኝ እኮ እኩል እንዴ ግዴታ አለብሽ እንጂ የዛን ሀገር ሲስተም ህጉንም ካልቸሩንም መገዛት የለብኝም ነው። ህጉን ትቀበላለህ። ልትገዢ ነው የመጣሽው እንጂ የአንቺን ሀገር ካልቸር አንጥተሽ እዚህ ጋር ኢምፖዝ ልታደርጊ አይደለም የመጣ ነው ሲጀምር ማለት ነው። ማሳወቅ አለብኝ። ለልጆቹ እየበደልናቸው ነው። 10 ምናምን ላይ ሲደርሱ መከራከር አይችሉም። ኮንፊደንስ አይኖራቸውም። ኮንፊደንስ የማይኖራቸው ለምንድን ነው? ኦኬ በኢትዮጵያ ሜንታሊቲ እያሳደግሽ ስለሆነ እዚህ ጋር ዝም በል ምናምን እያልሽ ከሆነ ስማኛ፣ ከነጭ ጋር ነው የሚውሉት አይደለ? ጓደኛ ይይዛሉ። መከራከር ይመጣል፣ ስለ ፖለቲካ ማውራት ይመጣል፣ ስለ ማንነት ማውራት ይመጣል። እኔ አሜሪካዊ ነኝ ይለዋል፣ ሀበሻው አይደለህም ይለዋል። ኢቭን እስክንህን ኤው ዩር ስኪንስ ብላክ ብለው ይከራከረዋል። እዛኔ ማንነቱን መጠየቅ ይጀምራል። ከቤትም አይወጣልህም ሲነጀር ሆነ ማለት ብላክ አሜሪካኖች እኮ አሉ አሜሪካ ውስጥ አይደል እንዴ? ማን ነው እንደዛ ብላክ አሜሪካኖቹ ራሱ አበሻና አሜሪካ ብለው ይቀበላሉ እንዴ? አንተ የምታውቀው ነገር ለምንድን ነው እንትን የምታረገው? አንዳንዴ እንደኛ እኮ ልጅህን ከኢትዮጵያ መምጣትህን አትናገር እኮ አልተባልኩም። አፍሪካ ብለው የሚያገሉ እነሱ ራሱ አሜሪካን አንተ አፍሪካን ብለው ልጆቹን እንዴ ልጆቹ እኮ ትምህርት ቤት ውስጥ እኮ ያለ አንድ ነገር ልንገርህ፣ ኢትዮጵያ ያልተገዛች ሀገር ነች ስትል ያልተገዛች ሀገር የለችም ብላ አስተማሪዋ ትነግራታለች። እዚህ የኔ ትምህርት ቤት ውስጥ የኔ ልጅ አለችበት። እኔ የነገርኳት ኢትዮጵያ እንዳልተገዛች ነው። ኢትዮጵያ አልተገዛችም ስትላት ተገዝታለች፣ ክርክር ይጀምራሉ። ከዛ ውጭ ትላ ዋይ ለምትወጫል እንደውም የተገዛችው አሜሪካ ነች፣ የምታከብሩት ቀን አለ አይደል ያለቻት። ከዛ በቃ ፕሪንሲፕል መጥቶ ምናምን ይሄ በጣም ብዙ ታሪክ ውስጥ ገቡ ልጆቹ። ገብተዋል። እዚህ ደረጃ ልጆቹ ሲወጡ ይሰራባቸዋል፣ ይነገራቸዋል። እዚህ ደረጃ የምናውቀውን ነገር ለምን ሸመጥጣለን? ይሄ እኮ መሸምጠጥ አይደለም። እኔ እያልኩ ያለው ልጆችህን በኢትዮጵያ ስማ፣ የኢትዮጵያን ካልቸር የኢትዮጵያን ሂስትሪ ማስተማር እና የአሜሪካ የተወለደን ልጅ ግን እንደ ኢትዮጵያ አድርጌ ላሳድግ ትልቅ ስህተት ነው። አሜሪካ አልተገዛችም በልል ብዬ ልንገረው ልጁን ንገረኝ። ለምን ትነግረዋለህ እንደዛ ብለህ? እሱማ ውሸት ነው የሚሆነው፣ ውሸት ነው የሚሆነው። ኖ እኔ እንደዛ አላልኩም። ሁሉን የእነሱን ነገር በሙሉ ተቀበል አላልኩም። እኔ እያልኩ ያለሁት ልጆቻችሁን ከምትኖሩበት አገር ላይ አዳፕት እንዲያደርጉ ሞክር። አብረህ አዳፕት የሚያደርጉት ይኸውልህ፣ ዋና መሰረት የምታስይዛቸው ህጉን በአሜሪካ ህጉን ብቻ አይደለም፣ እባክህ ሂስትሪውን ማስተማር አለብህ። አሜሪካን ሂስትሪውማ ትምህርት ቤት ውስጥ ያስተምሯቸዋል። ያኔ ልጄን አሜሪካ ወልጄ የኢትዮጵያን ሂስትሪ የተወሰነ ነገር ኤክስፖዝ ላደርገው እችላለሁ እንጂ ልጄ አሜሪካን ሀገር እያደገ ማለት ነው ልክ በኢትዮጵያ ሜንታሊቲ ልታሳድግ ያስችል። ትምህርት ቤት እያስተማሯቸው ነው። ከመጀመሪያ ከታች ጀምሮ እኮ ነው ስለ ራሳቸው። እነሱ እኮ በቂ የሌላቸውን ነገር እኮ ነው አለም ብለው ልጆቻችን ላይ የሚጭኑት። ቴክስት ማድረግ ስለማልችል ነው። አንድ እንኳን ያላቸውን የሌላቸውን ነገር ነው አለን ብለው የሚያስተምሯቸው ልጆቻችን። አንተ ስለዚህ ሀገር ማስተማር ምንም አይጠበቅብህም። ስለዚህ ሀገር ማስተማር አሁን እኮ ልጄ አሜሪካዊ ነው እንጂ ኢትዮጵያዊ አይደለም እኮ። አንተ ነህ እያደረግከው ያለኸው።
የኢትዮጵያ ካልቸር እኮ እናንተ እንደምትሉት በጣም ወርቅ ቢሆን ኖሮ ሁላችንም ባልተሰደድን ነበር። የስ ኦፍ ኮርስ ካልቸራችን ወርቅ ነው። ካልቸራችን ጥሩ ሊሆን ይችላል፣ ግን በጣም ብዙ ደግሞ መጥፎ ካልቸር እንዳለን መርሳት የለብሽም። ገብቶሻል እንዴ? አሁን እኮ ልጆች መሸከም ያለባቸው ለምሳሌ መጥፎ ካልቸር ኢትዮጵያ ውስጥ የለም ነው የምትይ? ይኸውልህ መሸከም ያለብን ነገር አለ። ይሄን ክሎዥር ኦኬ። የኢትዮጵያ ካልቸር ፕሊዝ ካን ዩ ስቶፕ 1 ሰከንድ ፕሊዝ። ለዲኤምዋ መጠየቅ የምፈልገው ማለት ነው ሁላችንም ያው የውጭውን ዓለም የምናቀና እና እዚህ ጋር አሁን አንተ የምትላቸው ጀነሬሽኖች ጠቅላላ ማለት ነው ሴት ሆነው ሴት ነን የማይሉ ወንድ ሆነው ወንድ ነን የማይሉ የአሜሪካ ካልቸር ለምትለው መልስ ልሰጥህ ነው። በጣም ህልም ውስጥ ያሉ ማንነታቸውን ያጡ እዛው ተወልደው ያደጉ በሌላ ሌሎችም ጭምር ማለት ነው እንደዚህ አይነት ኢሉዥን ውስጥ ያሉ ልጆች በተፈጠሩበት አገር ላይ ልጅህን ቤዝ ለማስያዝ ካልቸርህን ተጠቅመህ አንተ ልጅህን መስመር ለማስያዝ ካልተጠቀምክበት you are in a wrong track። በቃ እነግርሃለሁ። ምክንያቱም በጣም ብዙ ዲቤት ላይ እናያለን፣ ምንም እናያለን። በአጠቃላይ እዛ ቆመው ወንድ ሆኖ ወንድ አይደለሁም ሴት ሆኖ ሴት አይደለሁም ብለው በጣም በህልም ውስጥ የሚኖሩ ጀነሬሽን ባለበት ዓለም ውስጥ ቁጭ ብለህ you should be proud of being Ethiopian። ከዛ በኋላ ልጆችህን በዛ በካልቸር ፕሮቴክት ማድረግ ያለብህ ራስህ ላይ መስራት ያለብህ ሰው ነህ መጀመሪያ። እስካሁን ድረስ ሰምቻለሁ። ስለዚህ ማለት ነው ልጆችህን የማይሆን ኢሉዥን ውስጥ አስገብተህ ህልም ውስጥ አስገብተህ አታምቦ ጫርቃቸው። ምክንያቱም በብዙ ነገር